ሰው ሰጣለሁ እያለ አቆየ። እስካሁን አልሰጠህም ብርህን። ይሄን ማድረግም ልክ ነው። ካልተሰጠ ብር ትወስናለህ። ምክንያቱም እንዴት እንደምታመጣው አውቃለሁ። ጆሮን ቆርጠ ፀጉርን ተላጭተ ምናምን ጺምን ቅንድብን እየላጨ ቁጭ ብለህ እያደርክ ነው። እረዳሃለሁ። ፕላስ የልጄ ብር ነው ብለሃል ምናምን። አንተም ደግሞ ይሄን ማድረግ ነበረብህ። ገባ አይደለ? ግን እዚህ ጋር እኔም ተወስዶብኛል። ገባ? እኔም ሰጥቻለሁ ብር ልክ ያለው የላኩባቸው ስክሪንሻቶች አሉ፣ ማሳየት ይችላሉ። 500,000 250,000 300,000 ብር አይፎን የላኩባቸው አሉ። እዚህ ላለ ሰው አይፎን የሰጠውበት የገዛውበትም አይፎኑን አለ። በአይሚ ነምበርም አይፎኑን ማስመጣት ይችላሉ ከፈለኩኝ። ገባ አይደለ? ጆዬ ይሄ ሰውዬ አንተንም በልቷል ማለት ነው። ብራዳ አዎ፣ በጣም ጥሩ። እንግዲህ ይሄ ሰው አየህ አይደል? አሁን አንተ ጊፍተር ብቻ ስለሆነ ሳይሆን አንተም ራሱ በጣም የሚገርም ነው። ከሚሊዮን በላይ ነው የወሰደብህ ማለት ነው። ስለዚህ ይሄ ሰው በጣም መጥፎ ሰው ነው ማለት ነው። ስለዚህ አሁን ምን አለ መሰለህ ጆ፣ ሐቃችንን ከመለሰ መለሰ፣ ካልመለሰም ደግሞ በጣም ብዙ የተበላውን ይሄ ኦቲኤፍ የሚለውን ትሰማለህ። አብነት እኔ ቤት ላይ ተዋውቆ ያለውንም ትሰማለህ። ያንተ ሞዴሬተር ፈሪያ የምትባለው እንኳን መታ እኔን ኮንፈርም ብር መቶ ጠይቀኝ ብላ ስትነገር ራሱ ገረመኝ። ያልጠየቀው ያልወሰደበት ምን ያላለ ሜቢ ማለት ነው። አሁን ስለሌሎች እንግዲህ ትተን አሁን ስለራሳችን እናውራ። ስለዚህ ጆዬ አሁን ይሄ ሰው በጊፍተር ማሊያ ነው የመጣው። ይሄ ሰው የሆነ ነገር እየሰራ ነው። ስለዚህ ትውልድ በእኛ መዳን አለበት። ሌላ ቢቀር እንኳን እኛ ላይ ማቆም አለበት፣ ከት መሆን አለበት ማለት ነው። ልክ ነኝ? አዎ ልክ ነኝ አይደል? አዎ። ያ እና እንግዲህ እንዴት ይሄ ነገር እንዴት እንደሚሆን እስኪ አንዴ ኦቲኤፍን አንዴ እናውራ። መጥቶ ማውራት ከቻለ ግን ቢመጣና ቢያወራስ ሼር አድርጉለት። አሁን ጆይን ሲላይቻለሁ ሄኖክ የሚል ሞዴሬተሮች አስገቡት ባካቸው። እሺ ኦቲኤፍ እንኳን ደህና መጣ። አንዴ እሱ አይደለም ማሚ፣ ሌላ ነው ይሄ፣ ሌላ ሄኖክ። ማሚ እንዴት አመሸ? አለን ሰላም አለን። ያው እኔ አጋጣሚ ጠዋት ነው ያየሁትኝ እንትንህንና ላይቭ ሪከርድ የተደረገውን ያየሁትኝ። እንትኑን አላየሁትኝም ነበር፣ ላይቭን አላየሁትም ነበርና ከዛ ያው ሄኖክ ምናምን ሲል ፎቶንም ስለማውቀው ስለነበረ ያረጉን የኳስ ተጫዋቹን በዛ ምክንያት ጠረጠርኩኝ። ከዛ ልክ ሊቢያ ምናምን ስትል ስልኩን ሳያ ኦልሬዲ እሱ እንደሆነ ገባኝና ከኔ ጋር የነበረን ይኸውልህ ስራ እንሰራ ነበረ፣ እቃ ያዘን ነበረ ከቻይና ማለት ነው። እና የሚያዘንም ደግሞ ለኳስ ተጫዋቾቹ ነበረ። ትላልቅ ኳስ ተጫዋቾች አሉ የሚያውቃቸው ጓደኞቹ ምናምን እንደዚህ እሱን ያዙታል፣ እሱ ደግሞ እኛን ያዘናልና በዚህ መሀል ያው እምነት ተፈጠረ። እና ያው እምነት ሲፈጠር ደግሞ ምንድነው የምታደርገው? ቀድሞ ብር የሚያስገባበት ጊዜ አለ። ከዛኛ እቃ እንልካለን፣ ይረከባሉ። ገንዘብ ለሱ ነው የሚከፍሉት፣ ከዛ እሱ ይከፍለናል። እና በዛ ሁኔታ እምነት ከአበጀን በኋላ ፋይናሊ ጥቁር ይሁን ቀይ አናውቀውም፣ በስልክ ነው የምንተዋወቀው። ፎቶ የለውም። እና ፋይናሊ ለ3 ቀን ልጠፋ ነው ማለት ለ3 ቀን ስራ አለኝና የሚሄድበት ቦታ አለ። 3 ቀን ላታገኙኝ ትችላላችሁ ብትደውሉ ምናምን አለን። ኦኬ እሺ ምናምን አለን። 3 ቀን የተባለው ኦልሞስት ወር አለፈው ማለት ነው። እና እዚህ ያው ብር የምናስገባላት ልጅ ነበረች፣ ባለቤት ነች ብሎን ብር የምናስገባላት ልጅ ነበረች። እና እሷ ስንጠይቃት እኔም ጋር የለም ጠፋ ምናምን ነገር አለችና ደጋግመን ስንደውል ልጅቷ የሆነ የመቀዝቀዝ ባህሪ ስናይባት ጊዜ ምን ሆነሽ ነው አልኳት። ማለት ሰው የጠፋበት ሰው እንደዚህ አይደለም። ምክንያቱም የሰው ልጅ 1 ወር ሲጠፋ ወይንም ከዛ በላይ ሲጠፋ ያለ ምክንያት አይጠፋም። አንድ ነገር ሆኖም ከሆነ ያለበትን ንገሪንና እናስፈልገው። እንግሊዝ ነው ስትለን እንግሊዝ የት እንደሚኖረው ምናምን ታውቂያለሽ አልናት። እንግዲህ ሚስት ብሎ ነው እሱ ያስተዋወቀን። እኛም እንደ ሚስት ነው አክብረን ያወራናትና ስንጠይቃት ምን አለችን? አይ እኔ አላውቅም አለች። ስልኩም ደግሞ የሊቢያ ነው። ከዛ ፋይናሊ በቃ ማፈላለግ ምናምን ሲጀመር በሰው ምናምን ሲጠየቅ እዛው ሊቢያ እንዳለ እሱ ሊቢያ እንዳለና እንግሊዝም እንዳልወደ ምናምን ሰማን። ከዛ ደግሞ የሆኑ ልጆች ቪዲዮ ላኩልን እና ፎቶ ምናምን ላኩልን። ከዚህ ከኢትዮጵያ የሚሄዱ ልጆች እዛ ኢቭን እስከ ማሳገት ደረጃ ደርሶ ገንዘብ እየተደራደረም እንደሚቀበል ምናምን ሰው ልጆቹም ከዚህ የተክለ ሃይማኖት ያብነት እንደዚህ የከተማ ልጆች የሚሄዱ በሊቢያ በብዛት
እዛ እያሳገታቸው ምናምን ነገር ገንዘብ እንደሚደራደሩላ ሰማን። ቪዲዮቹንም አየንና ደበረን በቃ። ከዛ ፋይናሊ መጣ ስልክ ምናምን ደወለ ምናምን። ልጅቷም እኔን አዋርቶኛል አናግሩት ምናምን ብላ ኮሙኒኬት እንድናደርገው አረገችን። ከዛ ስናወራው እንደዚህ ስራ ወጥቼ ተበላሽቶብኝ ነው፣ ከዛ በኋላ ብራችሁንም ደግሞ አስገባለሁ ምናምን ዛሬ ነገ እያለ ሳምንት ይለናል፣ 3 ቀን ይለናል፣ ነገ ወዲያ ይለናል እና እንደዛ እያለ ብቻ ቀኑ እየገፋ ሄደና ኦልሞስት አሁን ስንት ወሩ ነው መሰለ 4-5ኛ ወሩ መጣ ማለት ነውና ከመሰልቸት የተነሳ ዝም አልነው እና ግን ትላንት አይሚን ዛሬ ጠዋት ያንተን ቪዲዮዎች ልክ ላይቭ ሪከርድ የተደረጉትን ማየት ስጀምር ከዛ ቆይ እስቲ ይሄ ልጅ ምናምን ብዬ ቀን ደወልኩለት ማሚ ጋር ከደወልኩለትኝ በኋላ ለሱም ቀን ደወልኩለትኝና አሁን አውራኝ ይለኛል። ስደውለት አያነሳም። ስክሪንሾት አድርጌ ላሳያችሁ እችላለሁ፣ ባክግራውንድ ሌላ አደርግላችሁ እችላለሁና አሁን አወራለሁኝ ጠብቀኝ ምናምን እያለኝ ሳያወራኝ ከዛ እንደውም ከማሚ ጋር የሆነ ሰዓት ስንደዋወል እሱን እያወራው ምናምን ሰማሁትኝ ማለት ነው። እና ወንድሜ እዛ ቻይና አለ። በሱ ምክንያት አሁን የምንሰራበትን ኦልሞስት ወደ 1 ሚሊዮን ብር አካባቢ ነበር የነበረው። አይፎን 17 ፕሮ ማክስ ራሱ የታዘዘ 2 ነበረ። እነኚህ ኳስ ተጫዋቾቹ ደግሞ እሱን የሚያውቃቸው የሚያዙለት አይሚን ኦርደር የሚያደርጉት እሱን ጫማ ኦሪጂናል ነበር። አንድ ጫማ 55,000 ብር ነበር እየገዛን የምንልክ የነበረው። እና እነኛን ነገሮች ሁሉ ተደመረና ኦልሞስት ወደ 1 ሚሊዮን ብር መጣ ሂሳቡ ይወጣ ማለት ነው። እና የ1 ሚሊዮን ብር ተቀናነሰ ምናምንና በመሃል አንድም ልጅ ስለነበረ ያው ስሙ መጥራት ስለማያስፈልግ ነው፣ ኳስ ተጫዋች ነው። እነሱ ሂሳብ ተሰሩና የኛ ወደ 480,000 ብር ቀረበት። የዛን ልጅ አልመለሰለትም። ቀን እንደውም ደወልኩለትኝና እንደዚህ ብርህ መለሰልህ ሄኖክ እኮ እንደዚህ ተብሏል ምናምን ብዬ ስለው ነው አልመለሰልኝም፣ ግን ሲደውልልኝ ነበረ። ዋትስአፕ የተዘግቶ ኢንስታግራም ላይ ሲደውልልኝ ነበር አለኝ። እስቲ ቼክ አድርገው እና እኔ ብራዘር ጋርም ደውሎ ገንዘቡን መልሻለሁ እያለ ነበር ያንተን እና ገንዘብ ተመልሷል ስለው ኧረ ምንም ከመደወል ውጪ ገንዘብ የመለሰልኝ ነገር የለም። እኔ እኮ በቃ ማለት ሰልችቶኝ ነው የተውኩትኝ እንጂ ብጨቃጨቅ ምንም መፍትሄ አላመጣም ብዬ ነው እንጂ አልመለሰልኝም አለ። እና ፋይናሊ ቀን በሞክር ምንም ነገር ሊያደርግ አልቻለም። ከዛ ተውኩትኝ ማለት ነው። እና አሁን ከማሜ ጋር ተነጋገርንና ያለውን ሁኔታ አትሊስት በቃ ሌላ ሰው እንዳይበላ ፕላስ ደግሞ አሁን እንደዚህ ወደ ሊቢያ ምናምን የሚሄዱት ልጆች አብዛኛው በሱ በኩል ነው እየተበሉ ያሉት። እየታገቱም እዛ ገንዘብም እየተለመደላቸው ቲክቶክም ላይ ወጥቶ ሰው ገንዘብ የሚለምነው ለነሱ ነው። በሱ ምክንያት የሚበሉ ናቸው። እሱናም ነው ማለት ነው። እኔ ቪዲዮቹን እያዳዱ ልልክላችሁ እችላለሁ፣ ሰው እንዴት እንደሚያለቅስ ማለት ነው። እና እዚህ ሚስት ልጅ አለው፣ ሁለተኛ ሚስት አለው። እናቱንም በስልክ ደውዬ አግኝቻት አውቃለሁኝ። 2-3 ቀን አውርተናል ከእናትየውም ጋር እና ያለው ነገር ከባድ ነው። እንደዚህ እንደምታስቡት ቀላል አይደለም። እና እንደውም በመሃል ላይቭ ሪከርዱ ላይ የስቲፍንም አይቼ ነበርና ባጃጅ ምናምን ቃል ገብቶለት ነበር። አይ ቲንክ ቻሌንጅ ሊጀምር ማለት ነው። እና እሱንም ቢሆን ምክንያቱም ያው ለሰው ቃል ገብቶ አለማድረግ ከባድ ስለሆነ እሱንም ተጠንቀቅ ብትሉት፣ ምክንያቱም ሰው ይጓጓል። ቻሌንጅ የሚባል ነገር ደግሞ ሰው ከሰው ያጣላል። እና እነኛን ነገሮች ኮንሲደር አድርጋችሁ በቃ ማለት እዚህ ጋር የተበላው ሊበላ ይችላል። ከመለሰ መለሰ፣ ግን ሌላው ሰው መበላት የለበትም በሱ ምክንያት። ምክንያቱም ኤቭሪዴይ የሚያገኛቸው ሰዎች በቃ ልክ እንደዚህ ነው ገንዘብ እየተበሉ እየሄዱ ያሉት። ይሄ ልላችሁ ነው። ኪንግ ሰላም፣ እንዴት ነህ? ማሜ እንዴት ነህ? ሰላም ነው ወይ ወንድሜ? አለሁልህ። ታውቀዋለህ ልጅ አንተ ጋር ደርሰዋል ወይስ እንዴት ነው? አዎ ጠይቆኛል። እኔንም ከአንዴም 2 3 4 5 6 እኔ ጠየቀኝ። እኔ ግን ውስጤ ለምን እንደሆነ አላውቅም፣ አላመነውም። በጣም ተጠራጥሬው ነበረ። በመጀመሪያ 500,000 ብር ነበር የጠየቀኝ። ከዛ በኋላ 250,000 ድጋሚ 250,000 ከዛ 100,000 ምናምን እያለ ጠይቆኝ ነበረ እና አላቀው ይሄ ሰውዬ አያቀኝ። እኔ ከነመፈጠሩ ሀውካም እንዴት የማታውቀውን ሰው ዝም ብለህ መተህ 500,000 ብር ስጠኝ ምናምን ትላለህና በጣም ገረመኝ። ከዛ ሰው አማከርኩኝ። እንደዚህ ኔቨር የማያውቅ ሰው ከነመፈጠሩ የማታውቀው ሰው እንደዚህ አይነት ብር ስለጠየቀህ ብቻ
እንዳትሰጥ አሉኝ። ኦኬ ብዬ እኔ አልሰጠሁትም። ከዛ በሁለተኛውም ቀን በሶስተኛውም ቀን እንደዚህ መጣ ጠየቀኝ። ሌላንም ሰው ድጋሚ አሁንም የሆነ ጊዜ መጥቶ ድጋሚ ጠየቀኝ። እኔ ግን ተርፍ ያለሁኝ። አሁን ግን በጣም ብዙ ሰው እየተበላ እንደሆነና ብዙ ሰው እንትን እያለ እንደሆነ ሰማሁኝ። እኔም ግን ያው ፈጣሪ ሲጠብቀኝ ተርፍ ያለው ማሜ። ክላውድ ወይ ማሜ እንዴት ነው? ያው እኔ ትላንት እንደነገርኩ ነው። እዛ ጋር ላይቭ ላይ አብረን ካንተ ጋር ከሸገሩ ጁንታ ጋር ስናስታርቃችሁ የዛኔ እንዳገኘሁት ነው። በንጋታው ነው ቀጥታ 150 ሺህ ብር አስገባልኝ ምናምን አለ። ከዛ በፊት አብነትን 300 ሺህ ብር ጠይቆታል። የኔና የአብነት ጓደኛ መሆን አላወቀም። እሱ ገባ ይነጋገራሉ ብሎ አላሰበም። አብነትን ጠየቀው። አብነትን ትሲልበት ወደ እኔ መጣ። ግን አልተበላውም። ዞሮ ዞሮ ያለ ማላቀው ሰው አለክ ምን አላቀውም። ጭራሽ ሁለቴ ነው አንዴም ኮንቴክስት አድርጎልኝ አያውቅም። እና በዛ እንትን በቃ እኔም ምንም አልሰጠሁትም። ግን ይሄ ነገር ያው የሊቢያው ምናምን ቁጥሩ ምናምን ባንኛው ነበር። እኔ በቃ ይሄ ነገር ሊቢያ ነው ያለው ብዬ ቁጥሩን ትናንት ነግሬ ነበር ማሜ ሊቢያ መሆኑ ምናምን ሳቅ ምናምን ይሄ ነገር በቃ ይሄ ነገር እንዴት ነው ይሄ ነገር በጣም ከባድ ነው ብዬ እንትን ብዬው በቃ እኔ ተርፌያለሁ። እኔም ማንም አልተበላም። አበኒ ብራዘር ወይ እኔ ማሚ ነግሬሻለሁ እኮ ትናንትና እኔ 300 ሺህ ብር ጠየቀኝ። ያው 300 ሺህ ብር ስጠይቀኝ እኔ ቀጥታ የደወልኩት ፒዶ ጋር ነው። ጆን ዳንኤል ማግኘት ሰማችሁ ጠይቅልኝ እስኪ ያው እሱ ካወቀ ምንም ችግር የለውም ለመላኩ ምናምን ችግር የለውም ጠይቅልኝ ምናምን አልኩት። ሲጠየቅ ጆን ዳንኤል ጋር ሲደወልለት አያነሳ ምናምን በቃ እንዳትልክለት አለኝ ፒዶ። እንደውም የጆን ዳንኤል እንዳትልክለት ጆን ዳንኤል በፍጹም ራሱ ሊልክለት አይችልም ምናምን አለኝ። በቃ እሺ ሰው ልፈልግልህና ከዛ በኋላ ካገኘው ምናልባት አስልክላለሁ። እኔ ግን በአሁን ሰዓት እዚህ ጋር ሊሚቴ እንትን አይልም መላክ አልችልም። 300 ሺህ ብር አልኩት ማለት ነው። 200 ሺህ ብር የሚሆን 100 ሺህ ብር ምናምን አለኝ። ቆይ እንደዚህ ማቀነስ ቆይ እሺ በቃ ሰው ልፈልግልህ አልኩትና ሰው እየፈለኩኝ በመሀል ምን አለኝ በቃ አብነቱ አግኝቻለሁ ምናምን አለኝ። ምንሻ ከማን አገኘ ምናምን ስለው ጆ ከእንቅልፉ ተነሳና ላከልኝ ምናምን ሲለኝ አብሽር በቃ ምናምን አልኩ። እንደውም አስገቦል የቀጠልኩት ከዛ መሽቶ ወደ ኢትዮጵያ የምትሄደው ምናምን አለኝ። በዚህ ቀን እለዋለሁ 5 ክፍል ቤት ሰጣለሁ እና ደግሞ ቱክሰን መኪና ሰጣለሁ። የኔ ቆማለ ቱክሰን መኪና አለ እሱን ሰጣለሁ አገናኛለሁ ሰዎች ምናምን ብሎ እንደው ሌላም ብር ያስፈላ ምናምን ሲስተርን ስልክ ላክልኝ ሲስተር ጋር አስደውዬ ምናምን እሷ እንድትቀበል አድርግ ምናምን ነው ያለኝ። ደግሞ የምትቀበለው ሰዓቱ ያለት ሌሊት 12 ሰዓት ላይ ሄዳ ትቀበለው። እሱ በኢትዮጵያ ሰዓት አቆጣጠር 6 ሰዓት 12 ሰዓት በእነሱ ባሉበት ነው። እና ላይክ ብቻ ከባድ ነው። ስሙም ደግሞ ላይክ ሄኖክ አይደለም ስሙ ትክክለኛ ስሙ ብሩክ ነው። ብሩክ ደጀኔ ነው ትክክለኛ ስሙ፣ ሄኖክ አይደለም። ኦኬ ማሜ አንድ ወንድማችን እስኪ የሚነግርህ ነገር አለ ስማው። ቅዱሴ ቀጥል። ሰላም እንዴት ናችሁ? እንዴት አመሻችሁ? ቅዱሴ ይባላለሁ። እንግዲህ እነ ኪንግ ኬኔኒያንስ እነ ሚሊያና ከደቡብ ጎንደር ወረታ ከተማ አንስተው እስከ አዲስ አበባ ድረስ ከመጣ ብዙ ነገር አውጣጣውልኝ ብዙ ነገር አድርገውልኝ ናዮይም ስልክ አሰጥተውኝ እነሱም ደግሞ ያሰባሰቡልኝ ለማዘሬ የሆነ ነገር ልኬላተኝ እንትን ብዬ ነበርና እግዚአብሔር ይመስገን እነ ኪንግ ኬኔኒያንስ በጣም መልካም ሰዎች ወርቅ የሆናችሁ ነበራችሁና በጣም ለኔ ያደረጋችሁልኝ ነገር መቼም ማረሰው ነውና እነሱ ረድተውኝ እንግዲህ ይሄ ሰውዬ አንድ አበባ ሰጥቶኝ ያውቅም። ቃል ለምድር ቃል ለሰማይ አካል ጉዳተኛ ነኝ። አካሌ የደረሰብኝ ነው። ቪዲዮን ገብታችሁ ማየት ትችላላችሁ። እንደዛ ጣቴ ተቆርጦ እንደዛ አካሌ ጎሎ እንደዛ ምራመር ልጅ ማልችል ልጅ አንድ አበባ ላይቭ ላይ ሰጥቶኝ ማያውቅ ጌም ላይ ሰጥቶኝ ማያውቅ ምን አለኝ በውስጥ እንግዲህ እነ ኪንግ ኬኔኒያንስ እነ ሚሊያና ዳይመንድ ፋሚሊ ኒንጀን ፋሚሊ መጣው እኔ ቤት ብዙ ጊዜ ላይቭ ላይ እንጫወታለን። በቃ እንደዚህ አካል ጉዳተኛ ሳይሆን እንደ ኖርማል ሰው እንዲሰማኝ እናደርጋለንና መጣን እዛ ውስጥ ያለና ምን አለኝ በውስጥ አፈልኝ መሰላችሁ ቅዱስ አለኝ። አቤት ሄኖክ ሰላም ነው ስለው ደህና ነኝ እግዚአብሔር ይመስገን። እንዴት ነው እንቅስቃሴ እንዴት ነው? አሪፍ ነው ምንም አይልም እግዚአብሔር ይመስገን። ምንድነው የምትፈልገው? ምንድነው ኧረ እኔማ እንደው አልብ ላይ ይቅርብኝ። እናቴ ናት ብቅል ነው የምትሸጥ እናቴና ለውዷ እናቴ እንደው ለዛች በፀሐይ ለምትንከለከለው እናቴ ለሷ ህይወቷ እንዲቀየርልኝ እንደው ካገዝከኝ ለሷ ነው እንጂ እኔ አልብ ላይ ይቅርብኝ እኔ ይቅርብኝ ስለው አግዛለሁ በቃ አለ ሪከርድ ለሁሉ ለሚሊና ሪከርድ አድርጌ አስቀምጫለሁ።
በትክክለኛው ሲጽፍልኝ ቮይስ ያደረገልኝ ምናምን እና ከዛ ምን አለኝ በቃ እናትክን ማግዛታለሁ አብሽር ችግር የለውም አታስብ ምናምን አለኝ። ከዛ እሺ ካገዝከኝማ ደስ ይለኛል ስለው በቃ አሁን ብር ወገቧን ጀርባዋን የታመመች ነበረች ሀገር ቤት እሷን ሰርጀሪ ተሰራ እና ብር ተፈልጌ ካናዳን ያለሁት እኔ እና አሁን አይደርስላቸውም ነገ እኔ 7 ሰዓት ይልክልሃለሁ አይደርስም አሁን ላስገባለህ ስንት ብር ከዛም በኋላ እኔ ደግሞ ልኮልኝ እኔ እንደገና ምልክ ነው መሰለኝ እንደገና ተቀብዬ ከሱ ተቀብዬ እንደገና ምልክ ነው መሰለኝ ለካ ከራስ ብር ነው ያለኝ እኔ አልገባኝ ነገሩ ከዛ አካውንትን ላክ አለኝ እንዴ የኔን አካውንት በኔ ብር ነው የምትልክ አይደለም ነው ላንተማ ነገ ነው ምልክልህ እሺ ዛሬ አንተ ነው የምትልክ ስንት ብር 200 ሺህ ብር እንዴ 200 ሺህ ብር ቢኖረኝ እኔ መቼ አዲስ አበባ እቀመጣለሁ የሆነ ሱቅ አልከፍትም እንዴ ናባት 200 ሺህ ብር የለኝም ወንድም አለም ቢኖረኝ እኔ ቲክቶክ እዚህ ቁጭ እችላለሁ ምናምን አልኩት እዛ ስንት ብር ነው ያለ ኧረ እንደው 40 ሺህ ብር ራሱ አይሞላኝም እንደው ትንሽ ናት ምናምን ስለው እንደምንም ብለህ በቃ 50 ሺህ ሙሉ 50 ሙሉ አለኝ የለኝም የለለኝ እንዴት ብዬ 50 ራሱ አይሞላልኝም አልኩት ከዛ አይሞላልኝ ምናምን ስለው እንግዲህ አስዩም አልኩት ያለኝ እነ ኪንጌኔኒያስና እነ ሚሊያና ስንት ብር ሰበሰቡልህ አይባልም ይኸው ቃል ለምድር ቃል ለሰማይ እኔ ተውት ገንዘብ ነው አይደለ እኔ ግን ወንድ ነኝ ወንድ የወንድም ወንድ ማለት ነው ቢኖረኝም 5 ሳንቲም ቆርማጭ አላኩለት 5 ሳንቲም ሁሉ ሰው የተበላ ጊፍተር ነው መቼም ጊፍተር ነው ነገ ይሰጠናል የዋ ነገ ይሰጠናል ገልብጦ ነገ ይሰጠናል ጊፍተር ስለሆነ እንትና ጊፍተር ብለው አዳሚ ሰጡት እኔ ግን ቢኖረኝም አልሰጥም ለምን ብዬም ሰጠው አብዬ አየለኝም አልኩት አካውንትን ሸራር ገና ገረኛለ ደግሞ ልገውታል ብር ብሎ ምን ተከራከረ ደግሞ አካውንቴ ለምንድን ነው ማሳየው ምን ብዬ ነው ማሳየው አካውንቴ እንዴ ማይሞላ ብር ነው ግን አካውንት የሰው አካውንት ሸራር ግና ይላል ያለ አካውንት በፌክ ኤዲት አድርጎ ኤዲት የተደረገ ደረሰ ይላከና አይ ገብቶላል አለኝ ኤዲት የተደረገ ደረሰኝ አስዩም አድርጉት ከዛም በኋላ ኤዲቱን ወርኩና ቶሎ ብዬ ባንክ ቤት ዝናብ ነው ጨለማ ነው ጣቴን ተቆረጠል ስፖንጅ አድርጌ ነው በጫም የሚሄድ ጓደኛዬ አለ ፋፍ የሚባል ከሱ ጋር አብረን እየተንከለከልኩ በዝናብ ሲሄድ ሳሳያቸው ይሄ ኤዲት የተደረገ ስም ነው ትክክለኛ ብር አይደለም ተባለ ይሄ ትክክለኛ አንተ ብር አይደለም ወደ ኪሩቤል የሚባል ካሊድ ኪሩቤል የሚባል ሰውዬ ነው የገባ እንጂ ያንተ አይደለም ያንተ ብር ወደ አንተ አይደለም የገባ ፌክ ነው ኤዲት የተደረገ ነው አዎ ኤዲት ተደርጎ ነው ሂሳብ ተጠንቶ ተደርጎ ነው የተደረገ ከዛ እኔ 5 ሳንቲም ቆርማጭ ራሱ አላኩለትም ጊፍተር ነው መቼም ቢሆን አንድ አባ ሰጥቶኝ ስለማያውቅ ስለማላም ነው እነ ኪንጌኔኒያስ እነ ሚሊያና ቢባሉ እነሱ ናቸው አይል ያመጡኝ ሰው ያደረጉኝ እዚያ መጣው ሶኬ ትናንትና መጡ ምን አውቀው ነው ጊፍተር ስለተባለ ነው እንዲምሰጠው ምን ብዬ በምን አውቀዋለሁኝ ማንነቱን የታውቀዋለሁ አላውቀውም ብዬ አላውቀው ምንም አልሰጠከውም ማለት ነው ወንድማችን ቅዱስ 5 ሳንቲም አልሰጠሁት 5 ሳንቲም እሱ ግን ያጭበረብረኝ ምን መሰለህ በኔ ስም ስላሉ ለነሱ እድል እንስጥ እናመሰግናለን በኔ ስም ግን አጭበርብሯል በኔ ስም ያውቆ ገብቶለታል ብሎ ስሜን ሊያጠፋ ነበር ያውቆ ገብቶለታል ብሎ ማለት ነው ስሜን ሊያጠፋ በኤዲት አድርጎ ስሜን አጽፎ ብር ገብቶለታል ብሎ ያውቆ እኔን ሊያያይዝ ከዛ ፎሎ ተደራረግን ሜምበር ሆነን ምናምን ከዛ በኋላ በውስጥ አወራቸዋለሁ በቃ የሚታገዝም ነገር ካለ ምናምን አለን በቃ ችግር የለም ምናምን አለን ያው ከዚህም በፊት ሰዎች አግዘውን ስለነበረ ያለውን ቪዲዮ ምናምን አይተው እሺ ይሻል ነው ከዛ በኋላ በሁለተኛ ቀን መጣ እንደዚህ አወራ ምናምን በውስጥ ኢንስታግራማችሁን ላኩልን አለን ኢንስታግራም ላክን ከዛ በኋላ ቴክስት ማድረግ ጀመረ ቴክስት ማድረግ ከጀመረ በኋላ ነገር ነው ምንድነው በዚህ ሰዓት የሚያስፈልጋችሁ ነገር ምንድነው ምን አለ የሚያስፈልጋችሁ ሲለን እኛ በዚህ ሰዓት አዲስ ጎጆዎች ነን ሊያስፈልገን የሚችለን ነገር ቢኖር በቃ የቤት ኪራይ ነው አንደኛ ነገር የቤት ኪራይና ቀስ እያለን ደግሞ የቤት ኪራይ ከተከፈለልን በኋላ ሌላ ነገሮችን ቀስ እያለን እናሟላለን አለ በቃ ፒስ እኔ ማወራቸው ልጆች አሉ ምናምን እነሱን አወራቸዋለሁ አለ በነጋታው ደወለልንና በስልክ ደወለልን በኢንስታግራም ደወለልን በቃ እኔና አንድ ጓደኛዬ ተመካክረን የሶስት ወር የቤት ኪራይ እናስገባላችኋለን ብሩን ነገር ነው ስንት ብር እንደሆነ እናስገባላችኋለን ተዘጋጁ ችግር የለም እና ሙሉ 4 ነን ለአራታችሁም አንዳንድ ወንበር እገዛላችኋለሁ አለ ፒስ አለ ከዛ ማታ አልገባም ብሩ ማታ ይገባላችኋል አለ አልገባልን ያው እኛ ደግሞ ጠይቀ ነው ሳይሆን እሱ ነበር የመጣብን ግዴታው አይደለም በቃ ዝም አለ ነው ከዛ ከትላንትና ወዲያ ከሰዓት አካባቢ ቴክስት ገባልን ከዛ ቴክስቱን ስናየው እንዴት ናቸው ወንድሞች የሚሉ ነው ከዛ አለን ብለን አወራ ነው በቃ እዚህ ኢትዮጵያ ላይ
ኢትዮጵያ ካላችሁ የማየው ነገር ተፈጥሮብኝ ነበረ እና ሁሉም ጋር ስደውል የሁሉም ስልክ ዝግ ነው እና እናንተ ጋር እስኪ ቼክ ላደርጋችሁ ብዬ ነው አለን። እሺ ምናምን ብለን ምን ነበረ ስንለው አይ 200 ሺህ ብር ጎሎኛል፣ አሁን ግብርና ኢንሹራንስ ግዴታ መጨረስ አለብኝ፣ 200 ሺህ ብር እስኪ ካላችሁ ምናምን አለን። አረ 200 ሺህ ብር ጭራሽ የለንም፣ እኛ ገና አሁን ነው ከቤት የወጣ ነው ከማዘሯ ጋር ወተን አሁን ነው ገና ሁሉም ነገር የጀመርነው ህይወት የጀመርነው አሁን ነው። 200 ሺህ ብር አይደለም ምንም አይነት ብር የለንም አልነው። ስንት ብር አላችሁ ይሻለን? እኛ ጩጭ ብር ነው ያለን። እሱንም ደግሞ ላይቡም አሪፍ ነገር እያመጣልን አይደለም፣ በአላህ ራህመት ነው እየኖርን ያለ ነው ምናምን ነው። ከዛ እሺ ያላችሁ ስንት ነው ሲል እኛ ያለን ብለን ኤግዛክት ነገር ነው ማለት ነው። ስንነግረው እሺ በቃ ተቸገሩልን ምናምን ነገር አለ። ከዛ እሺ እስኪ እንመካከራለን። ተመካከርንና እኛ የመሰለን ነገር ምንድነው አራታችንም ተሰብስበን ተመካከርን። ከዛ የመሰለን ነገር ምንድነው እንዴት ነው ይሄ መላ ከዚህ በፊት የ6 ወር ቤት ኪራይ ይዘጋላችኋል ተብለን ነበር እና ሜቢ ትፈትኑ 200 ሺህ ብር አላቸው የላቸው ካላቸው የኔ ምልክላቸው ብር ምን ይሰራላቸዋል የሚለውን ነገር ቴስት ሊያደርገን ነው ምናምን ብለን ቴስት አደረገንም አላደረገንም ብሩ የለንም 200 ሺህ ብሩ ማለት ነው። ከዛ አካውንታችን ላይ ያለው ብር ደመረና ነገረው ይሄ ብር አለን ግን ደግሞ በጣም አስፈላጊ ነው ለኛ አለ። አይ ማታ እኔ አይደለም ከኔ ጋር ያሉ ሰዎች አሉ ከነሱ ጋር ሆነን ይገባላችኋል፣ ማታ ስለሚገባላችሁ እንደዚህ አድርጉ ሲል በቃ እሺ ያልነውና እኛ ቀጥታ ያለችን አካውንታችን ላይ ያለችን ሰብስበን 50 ሺህ ብር ላክልለት 50 ሺህ ብር ላክልለትና በቃ ዛሬ ማታ ጠብቁኝ አለ። ጠበቅን። እኛ ነበርን ቀጥታ 20 ሺህ ብር ነበር ሁላችንም ጋር 30 ሺህ ብር ከሌላ ሰው ነበር የተበደርነው። ከዛ በኋላ ላክንለት። ከዛ ከሰዓት የሆነ ሰው ጋር ደወለንና ጠየቅን። ስንጠይቅ ወይ በቃ ቀልጣችኋል እና ነገር አሉ ማለት ነው። እንዴት ምናምን ስንል እንደዚህ ብሎ አስረዱን። ከዛ ያለውን ነገር ስንሰማኛ መረጋ ብለን እስኪ እናወራለን። ከትላንትናም የተፈጠረውን ሲቹዌሽን አየን። ትላንት የተፈጠረውን ሲቹዌሽን ካየን በኋላ ማታ የፈጠነ ሊያረጋጋን ሞከረ ምናምን። እኛም ያው ምንም ባልተደናገጠ ምንም ባላወቀ ሙድ አወራን። እስከ ዛሬዋ ቀን ድረስ እስከ ማታ ድረስ እያወራን ነበረ። ጊዜ ስጡኝ ብዙ አይነት ኬዝ አለ እና የብዙ ሰው ሜንሽን እያደረገብን ስለነበር እኛም ምንም እዛ ውስጥ መግባት አልፈለግንም። እሱና እሱ ብቻ ነው ያደረገን። እኛ አንተን ብቻ ነው የምንመለው፣ ብሩን ብቻ ነው የምንፈልገው። በቃ ሌላው ይቅርብን። በቃ የሰጠውን ብር ይሰጠን፣ የቤት ኪራዩም ምኑም ቀስ ብሎ ይደርሳል። በቃ እስከ ማታ ብቻ ጊዜ ስጡኛል። ጠበቅን፣ የለም ምንም ነገር። ከዛ በኋላ ቴክስት ለምናደርገው ሰው ቴክስት አደረግን፣ ለምንነግረው ሰው ነገርን። በቃ ያለውን ነገር ገብታችሁ አስረዱ ተባለ። ይኸው መጣን፣ እናንተ ጋር ያለውን ነገር ሰማን፣ ገብተን አስረዳን። እኛ ላይ የተፈጠረው ነገር ይሄ ነው። ጆ እንግዲህ ሰምተሃል። እንግዲህ ስለዚህ ሰውዬ ይሄ ነው እንግዲህ አናግረከዋል። ግን ጆ በዚህ አዎ ስጠይቀኝ አንተ ጠይቄዋለሁ እሰጠዋለሁ ነው ያለኝ። እንደወሰደ ነገርክ እንደተቀበለኛ ማንል ያላስገባለታለሁ አለ። ቼም እንደገዛ ይንገረን። ምክንያቱም ይህ አካውንት ትጠቀምበት የነበረችው አረብ ሀገር የምትኖር ስሟን እናወጣዋለን። እኔ ቆይ እንትን እላለሁኝ። ከእሷ ሴት እንደተገዛ ነው የምናውቀው ይሄን አካውንት አይደለም። ነው አይደለም? ማን እንደዛ ነው? እሺ ቀጥል አውራ አንተ። እንደዛ ነው። ከዛ ሞላውለትኝ ምናምን ከዛ እንዴት ሆነ ይሄ እንዴት ብሎ ዛሬ አስገባልሃለሁ ነገ ይደርሳል ነው ያለኝ ብሩ ማለት ነው። አሁን አንተ 100 ሺህ ብር ስንት ኮይን ነው የምገዛው? ስንት ብር ነው የምገዛው? 100 ሺህ ኮይን እኔ 100 ምናምን ሺህ ነው 105 ምናምን አካባቢ 100 ሺህ ኮይን 105 ብር ነው የምሞላለት። ያ 105 በብር 105 ማለት 105 ሺህ ብር ነው እንደዛ አካባቢ። አሁንም ሰዓት ሸልም ምን 100 ሺህ ማለት ኮይን ማለት $1000 ማለት ነው። $1000 ባንክ ራሱ 100 ብር አይደለም ወንድም፣ 180 ሺህ ነው። 160 ሺህ ብር በእኛ ካልኩሌት የምንሰራው በ50 ሺህ ኮይን ነው። ለምሳሌ 200 ሺህ ሲሞላ 50 ሺህ ነው፣ በ105 ሺህ ነው የምናባዛው። በቃ ቆይ አሁን አንተ እዚህ ጋር ገብተህ የምትጨነቀው ምክንያቱ ምንድነው? ነገር እኔ ብሬን አንተ እሱ ካልሆንክ ወይ ምናምን ምንድነው ምክንያቱ? እኔም ብሬ እንዲመለስልኝ ነው።
በበላው ሰው የአካውንት መተ የተበላው ስትል ትንሽ ማለት ነው። ሊሆን ይችላል። ቆይ እንዴት ያበራል ጆ ሻቀኛ ከሆንክ አብራ ቪዲዮ በአካል እንገናኛለን ከፈለግ የዚህ አካውንት አክሰሱ አለኝ እኔ። ከዛ የሆነ ቀን ብሬን አስገባልኝ ስለው እንትን እያለ አስቸገረኝ። የሆነ ሰዓት ቴክስት ደግሞ የሰው ቴክስት ማየት ይከብዳል። በብዛት ሪድ ምናምን ሊልብህ ይችላል። እኔ እንደዛ ብዬ ብዙም አላየሁም። ከዛ የሆነ ቀን ሲመረኝ ገባውና ቼክ አደረኩ። የማሜን ቴክስትን ማየሁት። ከዛ ለማሜ እንደውም አውርቼዋለሁኝ እንደተበላ ማለት። ከዛ ቀጥታ እኔም እንደተበላው ተረዳሁኝ። ቀጥታ የእሱን አካውንት ሪሙቭ አደረኩ፣ ኢሜይሉን ቀየርኩ ምናምን በቃ እንትን አደረኩ ማለት ነው። እኔ ይቅርታ ወንድሜ አንድ ጥያቄ ብቻ አልጠይቅም፣ ስምህን ስለማላውቀው ነው። ይሄን አካውንት ሄኖክ መች ነበር የሚጠቀም ነበር? ከመች ጀምሮ ነበር የሚጠቀም ነበር? ቅርብ ጊዜ ነው? ቆይቷል ትንሽ ሜቢ አንድ 3 ወር ነው። አይ ቲንክ 3 ወር ነው እንደዛ ምናምን የሚሆነው ይመስለኛል። እርግጠኛ 3 ወር ከሆነ ማለት ነው። ጆዬ ፎሎ አድርጌ ልኬልሃለሁ ሊንክ ማለት ነው። ግባና ያው 2025 24 ላ ይሄን አካውንት ሄኖክ ይጠቀመው ነበረ። ገብተህ ማየት ትችላለህ። ምክንያቱም ፎቶዎቹ የሱ ሲፖስቱ የነበሩት ምናምን ሁሉ ነገር አለ። ጆይ ቪዲዮን ግባና ያው ልኬልሃለሁ። አሁን ሊንክ ሌላችሁኝ ወይስ ቪዲዮ ሊንክ ከሆነ አለ ሊንክ ነው ይሄ ልጅ እየሰጠ ያለው ፎሎ አድርጌ ቪዲዮ ሼር ላድርግ። በእናት ይኸው ብራዘር ሄኖክ እኔ አሁን ባለ ሄኖክ አካውንት እባክህ ድንገት አታለው ሊሆን ይችላል። ይሄን አካውንት ማለት ነው አንተን ለማስጠቆር ሊሆን ይችላል። ብራዘር ገባ ወንድ ልጅ ነህ፣ የከተማ ልጅ ነህ፣ ንግግርን ስንሰማው። ስለዚህ አሁን ይሄ ሁሉ ህዝብ የተበደለ ህዝብ ነው። በእናት ዛሬ እንደውም ይሄን አካውንት ማለት ነው ልንገርህ፣ ልክ ነው። ይኸውልሽ ወንድሜ በቃ ይኸውልሽ የኔ አባት ስሚኝማ ወንድሜ አንዴ ስሚኝ፣ አንዴ ስማኝ፣ አንዴ ማሜ አንዴ ዝም በል ማሜ። ኦቴፍ ላከልኝ አሁን 2024 ላይ የሄኖክ ፎቶ አለው ወንድሜ። ይሄ አካውንት 2024 ማለት ከ2 ዓመት በፊት ነው። እንደዛ የለውም። ይሄው እንግዲህ ላከልኝ። 5 ጥያቄ ተጠየቀ፣ 5ቱንም ሌላ መልስ ነው የምትመልሰውና ላሳየኝ። እኔ ይሄው ካንዱ ስማኝ ማነው ስም? ይቅርታ አንዴ ቆይ፣ ስም ማን ነው? ስሜን ታውቀዋለህ እኮ ምን ነው ነግሯል። አላውቀውም። ማሜ ታውቀዋለህ ስሙ? ኧረ በሕግ አምላኬ ሰው እየደወለልኝ አውርተናል የሚለው እሺ፣ ስምህ ማን ነው? መናገር አልፈለግም ስምህ? ቆይ በጠዋት ደወልና ሰላም ፕሬዚዳንት ማማ ያለኝ ሰላም አልኩኝ። ብር ተበልተሃል ወይ? ብዙ ሰው ብር እየተበላ ነው አለኝ። በጠዋት ማለት ነው ሲለኝ፣ ከዛ በኋላ የእሱ ፊት ለፊት ነው የምነግራችሁ። የምን ብር አልኩት። አይ አንድ የሆነ ጊፍተር አለኝ። ማን የሚባል አልኩት። ሄኖክ አለኝ። ማንን ነው እየበላ ያለው አልኩት። አይ በጣም ብዙ ሰው እየተበላ ነው ያለው እና አንተም ተበልተሃል አለኝ። አይ እኔ አልተበላሁም አልኩት። ሄኖክ የሚባል ሰው አታውቅም አለኝ። ኧረ እኔ አላውቅም አልኩት። ልክ ነኝ ብራዘር? አዎ ልክ ነህ። እኔ ለአንተ የደወልኩት ስልኬን ከየት አመጣህ አልኩት። ሁሉ ምንድነው ቴክስትን አይቼ ነው። አይ አንተ እንደተበላው ሰው ስልኬን እናጣለን ወይ አለኝ። ኦቨር ዘጌ ኦኬ። ስልኬን በስልክ ቀጥታ ነው የደወለልህ እንዴ? ቀጥታ በስልክ ቁጥር ነው የደወለው። ሜቢ እዛ አካውንቱ የዛን ቀን ተቀብሎት እዚህ ጋር አረቢ እና የዛን ቀን ሜቢ አካውንቱን ይሄ ልጅ አሁን ምስኪን ይመስለኛል። ባይዘው ይሄ ልጅ አልከለ ፋሚሊ ለምንድን ነው ካልክ ያ ልጅ አታሎ እኛንም ብር በልቶናል። እንኳን አካውንት ሰጥቶት በቃ እንደዚህ ምናምን ብለ ሙዲያዝ የሆነ ነገር ብቻ ብሎት በሆነ ሲስተም ይሄ ልጅ አታሎት ሊሆን ይችላል። ሜቢ እዛ ላይ ደግሞ አይደለም ማሚ እንደዛ አይደለም። ቀላል ነገር አንዴ ግባና ማለት ነው ሲቲንግ ላይ ግባና ከዛ በኋላ ሎጊን ሂስትሪ ያለ አይደል? ሎጊን ሂስትሪውን ስክሪንሻት አድርገህ አሳየን። ሎጊን የተደረጉትን ማለት ነው። ሎጊን እኔ ስልክ ብቻ ነው ያሳያል። እዛ ላይ ገብተው የነበሩትን ያሳያል። ምን ስልኮች እንደነበሩ ያሳያል። አዎ ቼክ ላድርግልህ። በቃ እሱን ስክሪንሻት ይዘሽ ነይና እሱን ብቻ እዚህ ጋር ያሳይ። እሺ አንዴ መጣ። እሺ አንዴ ጆይ ይኸውልህ፣ እዛ አንድ ነገር ልንገርህ። ሊቢያ መኖሪያ ያላቸው ቤት አለው። ሄኖክ የተደራጀ ልጅ ነው። ሁለተኛ ነገር ይሄ ጓደኛው ነው። እዛ ይሄን አሁን ቀምረው ማለት አሁን እኛ ፋራ ነው የሚመስላቸው። ይሄ ልጅ ነው እኮ ኢትዮጵያ ምን እንደሌለ ታውቃለህ? ቅድም ለመጨረሻ ጊዜ ሄሎ ማማ ያለች ወንድሜ ያልኩት እኔ ጨርሻለሁ። ሀቅ
ወስዳል አይደል? ችግር የለም በቃ እኔ ላይ በእኔ ይብቃ የሚባል ነገር አለ። ህዝቡ እናሳውቃለን፣ ፎቶ እንለጥፋለን። ኤቭሪ ኢንፎርሜሽን ስታደርግ የነበራቸውን የተጎዱት ከሊቢያ ከ1000 ሰው በላይ ነው እኔን ያናገረኝ። ሁሉንም አውጥተን እዚህ ጋር እናገራለን። ሁሉም መጥቶ የራሱን ነገር ይናገራል፣ እኔንም ጨምሮ። በቃ ሌላ ቢቀር ከአሁን በኋላ ሰዎችን አትጎዳም፣ የሆነ የሚፈጠርም ሶሉሽን ካለ ችግር የለውም አልኩት። ስለው አይ የሆነ ሰው መጥቶ 30 ሺህ ብር ይሰጥሃል። 30 ሺህ ብር ልብ በሉ፣ 30 ሺህ ብር ለእኔ የት መጥቶ እኔ ጋር መጥቶ ለእኔ 30 ሺህ ብር ይሰጠኛል። ሊያስገድለኝ ነው፣ ዞር ሊያስደርገኝ። ወላሂ ሱመ ወላሂ ፊት ለፊቴ ላይ መጣው ያ ነው። ቀጥታ 30 ሺህ ብር ልብ በሉ። እኔ በጣም ብዙ ዱርዬ አይቻለሁ። በጣም ብዙ ሰልፊሽ ሰው አይቻለሁ። በጣም ብዙ ጋፍሮፍ ሰው አይቻለሁ። እንዲህ አይነት የወረደ ለራሱ ክብር የሌለው ለቤተሰቡ ክብር የሌለው በህይወቱ የራሱን ህይወት መኖር የማይፈልግ እንደዚህ አይነት ሰው እኔ እጅግ በጣም ዱርዬነት ከማሜ በላይ ማለት ነው፣ ለአሳር ነው ማለት ነው። ገባ? እጅግ በጣም ብዙ ዱርዬ ማቃለሁ። እንዲህ አይነት ይሄ ዱርዬነት አትለው። ገባ? የሆነ አለ አይደል ጋፍሮፍ ሰው፣ ስግብግብ ሰው አየ፣ ስግብግብ ከልክ ያለፈ ስግብ 1 ሚሊዮን ተቀብሎ 30 ሺህ ብር ለኔ የሆነ ልጅ ይዞልኝ ይመጣል። ማሜ ተቀበለውና ምናምን ንቀቱ ራሱ ገባ? ተቀበለውና በቃ ችግር የለውም ይኸው እስከ ነገ ድረስ ብቻ ጠብቀ። ልክ እህቱ እንደምትለው እህት የምትባለውም ኦቲኤፍ የሚባለውን ልጅ ቁጥሩን ስልክለት ይሄን ቁጥር እኔ ራሴ ሳወራ ነበር እናትዮ ተብሎ ነው የተላከልኝ ነው ያለው። ልብ በሉ ኤቭሪ ቼኑ የማፊያ ቼን። እነዚህ ሰው የሚያሳግቱ ሊቢያ ላይ ለሚያለቅሱ፣ ለሚጮሁ፣ ለሚሳቀቁ ለሚሉ ሶሻል ሚዲያ ላይ ቁጥር 1 ማፊያ፣ አጋጭ፣ አሳጋጭ፣ ተቀባይ እመኑን። ይኸው ስማኝ ሄኖክ እዚህ ገስት ላይ ያለው ከዘራ ይዤ እስከሚሄድ ድረስ የእናንተን ቼን ከነገ ጀምሮ ከመንግስት ጋር ተገናኝቶ ገባ ከኢንሳ ጋር ተገናኝቶ ከደህንነት ከኢትዮጵያ ደህንነት ጋር ተገናኝቶ እመነኝ የሰው ሀቅ የህዝብ ሀቅ ይወጣል። እኔ ያስገባውበት ጋላክሲ ኤስ22 ሊቢያ መቼ ላልቀ ነው ዛሬ እያየው ነው። አሁን የገባው ራሱ እሱ ከየት እንደሆነ እያየው ነው። ኦኬ ኖ ጁን አንተ መች ነው የገባው? ዛሬ ቀን እኔ ቆይቻለሁ ከገባው። ከትላንት ወዲያ ነው የገባው ታላልሽም እንዴ? ደግሞ ኖ ከቀን አክሰሱማ ነበረኝ እኮ እኔ እኮ ይልሞላለታለሁ እኮ እያልኩ እንዴ አካውንቱን የወሰድኩት ከትላንት ወዲያ ነው። በ11 የለም ከሁለት ቀን በፊት በቃ ሪሙቭ አድርጌ ስልክ ቁጥሩን አስወጣው፣ ፓስወርዱን ቀይሬ። ከሁለት ቀን በፊት አይደለም ይሄ እኮ ይኸውልሽ። ኦኬ ኢሜሉን አፕዴት አደረከው? በ11 አፕዴት አደረኩት። በቃ አስወጣሁት። እሱ ፓስወርድ ቀየርክ? አዎ። እንዲህ ታዲያ አማራጭ አጣሁኝ፣ አናገርኩት፣ ሊመልስልኝ አልቻለም። ሪሙቭ አድርጌ አስወጣሁት። ይኸው የእሱን እንደውም ይኸው እዚህ ጋር ጁን ለራሱ ድጋሚ ሎጊን ያደረገበት እዚህ ጋር ምናምን አለ፣ የሊቢያ ማለት ነው። ኤስ22 እኮ በ11 አንተ ሎጊን ያንተ ስልክ ምንድን ነው? ቆይ ያንተ ስልክ ምንድን ነው? ኤስ25 አልትራው ነው። ኦኬ በ11 እኮ ማለት ነው ይሄ ልጅ ነው ማለት ነው። እኔ ጋር አንተ ነው የጻፍከው ማለት ነው። በ11 የምትጽፍልኝ ከሆነ አንተ ነው የጻፍክልኝ ለኔ ማለት ነው። 11 ወደ ማታ አካባቢ ነው የወሰድኩት። በቃ ወደ ማታ አካባቢ ነው እኔ ገንዘብ የጠየቀኝ። ቆይ እኔም ታዲያ የተበላሁት ቆይ ዛሬ ቀን 13 እኔ ሐሙስ የተበላሁት ሚዛን ሳምንት በቃ እኔ ደግሞ ከትናንት ወዲያ ነው የጠየቀኝ። በ11 ነው የጠየቀኝ ገንዘብ። ስለዚህ አንተ ማታ ነው የጻፈልኝ አንተ ነህ ማለት ነው። ከኔ ጋር ቴክስት ያደረገው ስራውን አስቀጠለ ማለት ነው። የልጅ ተቀብለው ኖ እኔ ምንም ያልኩት ነው እንዴ የታወቀ እኮ ነው እንዴ አንቺ ነሽ የጻፍሽልኝ ማለት ነው። እኔ ጋር ኖ እኔ እንትን አላልኩም። እኔ ጋር ጽፋለሁ። በ11 ሎጊን ካልክ እኔ ጋር በ11 ማታ እኔ ጋር በ11 እኮ አይደለም ሎጊን ያደረኩትማ ቆይቷል። ይሄ እኮ አፕዴት የተደረገበት ነው። አፕዴት ያደረገው ሌላ ደግሞ እንግዲህ ሲደውልልኝ ለምንድን ነው የምትከራከረው? አሁን እኮ ሁለተኛ ዙር ደወለልኝ። አንዴ ለምንድን ነው የምትከራከረው? ቆይ አንዴ ሁለተኛ ዙር ደወለልኝ። ሄሎ ማሜ አለ። አቤት ላይቭ ላይ ገብተህ እኮ አይቼህ ነበር እንደዚህ በጣም ይከታተለኛል ምናምን ነገር ብራዘር አልኩት። እኔ አላቅህም አልኩት። አታቀኝም አልኩት። ስልኬን አልሰጠሁም። ስምህ ማን ይሁን ምን ይሁን አላቅም አልኩት። እኔ ጭንቅላት እየሰራ አይደለም አልኩት። ሄኖክ የሚባለውን ሰውዬ አንተም ከሆንክ አንቀኝ መለስ፣ አንተም ካልሆንክ ደግሞ ወንድሜ እባክህ ብዬ ይኸው እያየ ነው ልጅ እየሰማ ነው ማለት ነው። እጅግ በጣም ሪል የሆነ በቃ ሀቂቃ ሚስጥር ነው የነገርኩት። ይሄ የምነግርህን ደግሞ ሂድና አካውንቴ ስንት ብር እንደቀረው ስክሪንሻት አድርጌ ልኬለታለሁ። ሂደኢ አካውንቱ ላይ ካለ አንተም ካልሆንክ እኔ አላቅህም። እውነት የሆነ ሰውኛ ሂማኒቲ
ትንሽ ነው እንትን ማለት ነው። ልንገርህ ቆይ ስልክ አንድ ነገር አልከኝ። ቆይ ልጠይቅ ነው። ምን አልከኝ? እኔም በጣም ብዙ መረጃ አለኝ ማሜ፣ መናገር ነው የምፈልገው። ልክ ነኝ? አዎ በቃ መረጃዎችን ተናገር፣ ችግር የለም እኮ። እኔ አሁን እዚህ ጋር ከዚህ በፊት ለራሱ የሚገርምህ ይሄን ብር ማለት ነው በቼክ ነው የምሰጠህ ምናምን ብሎ እንትን ብሎ የሆነ የቀረበትን ብር ስልክ ሰጠኝ ነበር ትዕግስት የምትባል አንድ እና ምን ብሎ እንትን አለብኝ ሆስፒታል ናት እያስታመመች ነው ምናምን ብሎ ከዛ አረፈች ምናምን አለኝ ማለት ነው ከመሀል ከዛ ብር እንዳልጠይቀው ማለት ነው። እንደዛ እያደረገ ሙድ ያዘብኝ። እኔ መጨረሻ ላይ ሪሙቭ አድርጌ ያስወጣሁት መቼ ነው እንደዚህ የሆነ ቴክስቶችን በብዛት የሚገርም ያጠፋል። ቀጥታ ኢሚዲየትሊ ነው የሚያጠፋቸው። አውርቶ ከጨረሰ በኋላ ቀጥታ ሪሙቭ ነው የሚያደርጋቸው እና አንዳንዴ እኔ ለራሱ አላያቸውም። በቃ ኮይን ሙላልኝ ሲል ገባለታለሁ። አንዴ ገብቼ ሞልቼ እንትን ልለታለሁ። እንደዛ ማለት ነው የሆነው። ከዛ ግን እኔ መጨረሻ ላይ ያለው መረጃ እንዳለ በጣም የብዙ ሰው መረጃ እጅግ በጣም ስራዎቹ ኤቭሪቲንግ በእጅ እንዳለ ነገረኛ። ለባክስ ተናገረልኝ። እሺ አንዴ እንትን ልበልልህ ማሜ ከይቅርታ ጋር ማርያምን አስገባትና ቆይ አንዴ ቦል ማርያምን አስገባት። የማርያም የምትባለው ጊፍተሯን አስገባት። እየጻፈችልኝ ነው። በ11 ነው እሷም ገንዘብ የጠየቀች 2 ሚሊዮን ብር ነው የጠየቃት። እኔም በ11 ተጠይቄያለሁ ክላውዲዮ። እኔም በ11 አዋርቶኛል። በ11 ስለዚህ ልጅ ነው እያስከተለ ያለው ሰው ማለት ነው። አሁን እኔ ልጁን ልጠይቀው የምፈልገው ማርያም ፍላወር ላኪ ማሜ ልጁ አሁን ሄኖክ የሚሰማህ ከሆነ አንተ ኮይን ስሸጥለት የነበረበት ብር ያስገባልህን አካውንት ንገረን እስቲ። አካውንት ማለት በአካውንት አይደል ብር የሚያስገባልህ? 100,000 ኮይን ሸጥኩለት እንደዚህ ሸጥኩለት ይላል። አይ ኦኬ፣ ብሩን የሚልክበት ሰውዬ ብሩን የሚያስገባልህ አው የሚልክልህ ለአንተ ብር ይላክልህን አካውንት አንተ ብር ይላክልህን አካውንት ላክልን ለኛ። ስክሪንሾት ቆይ በብዛት ክሊር አድርጎታል። የተወሰነ ነው ያለው እና ከዛ በኋላ በላከልኝም ቻት ክሊር አድርጎታል። እኔ ጋር ግን ስቴትመንት ላይ ገብቼ ላውጣላችሁ። ከ3.4 ሚሊዮን ኮይን ግማሹን አስገብቶልኛል ብለሃል። ያስገቡልህን አካውንት ትንሽ ብር ነው እኮ አሁን አንድ ይሄ የ3.4 ሚሊዮን ኮይን ማለት እኮ ኦልሞስት በጣም ብዙ ብር እኮ ነው። ስንት ብር አስገባለህ? እሱ ለአንተ ስንት ብር አስገባለህ? በቃ የሚቀረው 1.5 ብቻ ነው። ስንት አስገብቶልህ? በቃ ቀሪው ተከፍሏል። የዚህ ሙሉ ማለት ነው። የዚህ ሙሉ ስንት ብር ነው? የዚህ ሙሉ የምትሸጥ ከሆነ ታውቃለህ ስንት አይ ቲንክ 7 ሚሊዮን እና አካባቢ ነው የሚደርሰው እና 5 ሚሊዮን አካባቢ ከፍሏል ማለት ነው። ይሄን 5 ሚሊዮን የከፈለው ግን በአንድ አይደለም የሚከፍለው አለ አይደል? ለምሳሌ 100,000 ስሞላለት 100,000 ኮይን ይልካል ማለት ነው እኮ። ያስገቡልህን አካውንቶች ንገረን። እነሱ በሱ ትሬስ መደረግ ይችላል እኮ ለአንተ ባንክ ማስገባት። በሱ ነው ያልከኝ። እሺ እንደዛ አሁን ከላከልኝ የሚገርም ቆይቷል። ለኔ ብር ከላከልኝ 1 ወር ቆይቷል ማለት ነው። ጆዬ ቼክ አድርጊው፣ በውስጥ ልኬልሻለሁ። ይቅርታ እዚህ ሄኖክ አሊያስ የሚለው አካውንት ላይ ያለው ልጅ ማን ላከልኝ? ሄኖክ ነው እንዴ? ክላውዲዮ አንቺ ነሽ? ያንተ ስም ሄኖክ ነው ወይ? አይደለም። እና ለምንድን ነው እስካሁን ሄኖክ የሚለውን ስም ያዝከው? አዎ ጆዬ እኔ እኮ ሲጀምር ብሬን እንዲመልስልኝ ነው እንጂ ያዝኩት አካውንቱን። እኔ አካውንቱን መውሰድ ፈልጌ እኮ አይደለም እኮ። ስለዚህ አንተ ከሱ የተቀበልከው ገንዘብ አለ? የተቀበልኩት እኮ የለም። እንዴት ነው የሸጥክለት አካውንቱን? ይሄ እኮ የቆየ እኮ ነው። ይሄ እኮ ከዛ በኋላ እኮ ነው የሞላሁለት እኮ። አንተም የሞላህለት ቢሆን ወደ አንተ የላከው ገንዘብ አለ። በነፃ ኮይን አትሰጠው እኮ የገባ የማን አካውንት ነው ወደ አንተ ገንዘብ ያስገባው? እሱን ተናገር። ኦኬ እሱንማ ባንክ ስቴትመንት ላይ ነው ማግኘት የምችለው። ስክሪንሾቶችን ጠቅላላ ክሊር አድርጎብኛል። እንዴት ወደ አንተ አካውንት የገባ እኮ እንደዚህ ቴክስት ላይ ያሳያል። ስሞቹን ማን እንዳስገባ እያንዳንዱ ቴክስት ላይ አይ ቲንክ የሆነ ሰዓት አሚር በሚል ነው የሚያስገባልኝ። ስሚ ጆዬ ካሌብዬ የሚያስማማን አንድ ነገር ይሄ ልጅ በቪዲዮ ወጥቶ ንጹህነቱን ከሱ ጋር እየሰራ አለመሆኑን በቪዲዮ ወጥቶ ካሳሳየን በስተቀር ይሄ ልጅ ነው ስራውን እያስቀጠለ ያለው። ከ11 ጀምሮ ገንዘብ እኔ እኮ እዚህ ጋር እያየሁ ነበረ። 3 ሚሊዮን የሚሆነውን እኮ ለጆ ነው የሰጠው። ይኸውልሽ እሱ አይመለከተንም። ማታ ላይ ነው አካውንቱን ቀበልኩኛል። ሎጊን ያደረገው ግን ላይ ነው አዲስ አበባ። አንተ ስማ ጆዬ ተወሱን የተደረገውን ይበል። አይደለም እንዴ እንደዚህ አይነት ነገር 3 ሚሊዮን ኮይን ማለት እኮ ከዜሮ እስከ ሌቭል 36 ያስገባል። አንድ ጊዜ እኔ ወጥቼ
እስከ ዛሬ የሰጠውን ኮይን ስክሪንሻት አድርጌ ልምጣ። እኔ ጋ የሰጠው እኮ እንደ አያስፈልግም። ይሄው አይ እንደዛ ከሆነ ሄኖክን ያስከው ሰውዬ ሄኖክን ያስከው። እኔ ሌላ አካውንት ይዣለሁ። በውስጥ አውራኝ እስቲ ያንተ አካውንት ላይ ሎጊን ልበል። አንተ ሀቀኛ ከሆንክ ሞን እኔ ይቅርታ አድርግልኝ፣ አንድ ነገር ልንገርህ። ይኸውላችሁ አንድ ነገር አዳምጡኝ። አንዴ ክሎድ አንዴ ይቅርታ ልንገራችሁ። እኔ አሁን ከሄኖክ ጋር በስራ ምክንያት እኔ ብዙ ትራንዛክሽን አለኝ። ምክንያቱም ገንዘብ እንላላክ ነበረ። ምክንያቱም እቃ ሲያዝ ገንዘብ አስገብቶ ነው የሚያዘው። ከሆነ ሰዓት በኋላ ነው እምነት ሲመጣ ነው እኛ በራሳችን ገንዘብ እየገዛን እቃ መላክ የጀመርን የነበረው እና ሁሌ ሄኖክ የሚጠቀመው የራሱ አካውንት የለውም። ሄኖክ ኢትዮጵያ አይኖርም። ከኢትዮጵያም ከወጣ ደግሞ በጣም ረጅም ጊዜው ነው። ሊቢያ ነው በቃ ኑሮም ሁሉ ነገሩም ሊቢያ ነው። ምንድን ነው የሚያደርገው? የተለያየ ሰው አካውንት ነው የሚጠቀም የነበረው። ግን ዋና ገንዘብ የምትሰበስብለት ደግሞ የነበረችው ሚስቴ ናት ብሎ ለእኛ አስተዋውቆን መኪና ቅድም ተጋጨች ምናምን ያልኳችሁ በእሱ አካውንት ይገባል። ከዛ በኋላ እሷ ነች ገንዘቡን ወደ ተለያየ ሰው ላኪልኝ ወደሚላት ሰው አካውንት የምትልከው ማለት ነው። ሀዋ ላይ ያሰራ ነው የሚጠቀም የነበረው ሳንቲሙን። ከዛ ፋይናሊ የእኛን ገንዘብ ይዞ የጠፋ ሰዓት እኔ ደወልኩላትኝና ይኸውልሽ አሁን ነገሩ ከልክ ስላለፈ ሰው ጠፍቶም ደግሞ ስለማይቀር ወይ ሞቶ ወይ የሆነ ነገር ካልሆነ በስተቀር ዝም ብሎ ሰው ስለማይጠፋ ይሄ ልጅ ገንዘብ ሳይኖረው መጥፋት አይችልም። ስለዚህ የምታውቂው ነገር አለ ብዬ ውጥር አደረኳትኝ። ያለበለዛ ግን አልኳትኝ እኔ አንቺ ጋር ስለሆነ ገንዘብ ዲፖዚት የምናደርግ የነበረው የአንቺን አካውንት ጨምሮ ያ ገንዘብ ወደ ማ እንደገባ የትኛውም አካውንት ላይ የገባውን ሰዎች ጠቅላላ ተጠያቂ አድርገን ሐዋላ ነው የምትሰሩት ብዬ እኔ ጠቅላላ ነው ማሳሰራችሁ እና ችግሩ ለአንቺ ይከፋል። ስለዚህ የምታረጊውን አርጊና ሄኖክን መልስ እንዲመልስ አርጊው ስላት በሶስተኛው ቀን ነው በሁለተኛው ቀን ይሄው ሄኖክ መጥቷል ብላ ወዲያውኑ ቴሌግራም ላይ እንድናወራው ዋትስአፕ ላይ እንድናወራው ስልኩን ያለውን ነገር የቀየረውንም አስተካክላ ሰጠች። ገባ አይደለ? ስለዚህ ሄኖክ ራሱ እዚህ የሚጠቀመው አካውንት የለውም። የሚያደርገው ምንድነው በተለያየ ሰው አካውንትና በዚህ ልጅ ነበረ ሚስቴ ናት ባለው ነበር የሚጠቀም የነበረው እና አሁን ይሄ በሱ አካውንት ደግሞ የመጣው ልጅ የሚለው አዲስ አበባ የሚኖር ልጅ ወይንም ኢትዮጵያ የሚኖር ልጅ አይደለም፣ እዛው ሊቢያ አብሮት ያለ ነው። ሄኖክም እርግጠኛ ነኝ ምን አለ አጠገቡን እየሰማ ትልቅ አድርጌ ነው አሜን ትልቅ አድርጉት እኔና እንዴ ኦኬ ትልቅ አድርጌ ማሜ ፎቶ ምልክልን አሁን ከፈለክ በትልቁ አድርገው። እኔ ጋር የሰጠው ስንት ነው? 1.4 ሚሊዮን ኮይን 1.4 ሚሊዮን ኮይን ስንት ብር ነው? ወደ ሰው 2 ሚሊዮን ምናምን ያልፋል ማለት ነው። ለአንተ አይደርስም ወንድም። ይሄ ከተቆረጠ በኋላ ነው ሳይቆረጥ። አንተ ሲጀመር ስለ ቲክቶክ ምንም አታውቅም። 1.4 ሚሊዮን ማለት ሀፍ እኔ ጋር ነው የሚደርሰው። እኔ ጋር የሰጠው 1.4 ሚሊዮን ኮይን ነው። ግማሹ ነው የሚደርሰኝ። ለኔ የሚደርሰኝ 700,000 ኮይን ነው። 700,000 ስንት? 700,000 ነው የሚደርሰኝ። ኦኬ ወደ 2 ሚሊዮን ብር ማለት ነው። ስሚ ጆ ስማ 700,000 ስንት ነው? 2 ሚሊዮን 700,000 ክላውዲዮ እሱ እኮ አይደለም። አንተ በቃ 1 ሚሊዮን ብር ተበልቻለሁ ብላላ። ካሜራን ብከፍተው ከ1 ሚሊዮን አይበልጥም። ካሜራን ለምን አከፍተው? በቃ አንተ እባክህ በጣም ተበድለናል፣ ተበልተናል፣ ተዘርፈናል። አረ ጆን ዳንኤል፣ አረ እባክህ ወደ መፍትሄ ሄዱልኝ፣ አረ ብሬ መልሱልኝ። ስለዚህ ስማ ሄኖክ የምትባለው ሰውዬ ከእሱ ጋር እየቀጠልክ እንደሆነ አንተ እያስቀጠልክ እንዳልሆነ ስራውን ለማረጋገጠኛ እንዲመቸን እዚህ ጋር ውጣና በትልቁ ቪዲዮን አብራ። አንተም ተበዳይ ነህ አይደል? ምን ችግር አለው? በቃ ቪዲዮን አብራና ክፈት። ውጣ። ለምንድን ነው አንተ በቪዲዮ ማትከፍተው? በትልቁ አድርገውና ቪዲዮ ክፈት። ማሜ በትልቁ አድርገው ኤልያስን ከዛ ቪዲዮ ክፈት። በቃ አዋራን፣ በቪዲዮ ወጣ አዋራን። እንዴ አንተ ተበዳይ ከሆንክ ለምንድን ነው በውስጥ የምታወራን? ክላውዲዮ ስትለው ይወጣል። አይደለም ክላውዲዮ እዚህ እንትን ማለት ምንም መፍትሄ ያመጣል። የተበደሉ ሰዎች አይመሳሰልም ለማየት ብቻ ነው ይሄ ልጅ በቃ ትክክለኛ ፎቶ አሁን በውስጥ ልከውልኛ ማሜ። ይሄ ራሱ አይደለም ፎቶ ልክልሃለሁ። ይሄ ፎቶ ይሄ ነው ትክክለኛውን ፎቶ ሁለት ፎቶ ተልከውልኛ ልክልሃለሁ። ሞን ምን አልከባ ምን አለ ሐሳብ ማሜ ምን መሰለ የሚደረገው እንደዚህ አይነት ነገር ሰብሰብ ብትልና የላክንበት አካውንት ለምሳሌ ማለት ነው እኔን እንትን ያለኝ ነው እዚህ ጋር ቴክስቶቹ
ብር ላክልኝ ሲለው ምን እንደሚለኝ ዛሬ ደረሰኝ እልክልሃለሁ ብቻ ነው በቃ። እምቢ አይልም። የሚገርም አይከለክልም። እና እንደውም እኔም ኢትዮጵያ ውስጥ እንዳለ ነበር የነገረኝ። እና 1300 ምንድን ነው 1300 ነው በአጠቃላይ ድምሩ የሚለው 1400 በሚሊዮን ነው እዚህ ጋርም ይኸው። ከዛ ደግሞ አይደለም ምናምን አጠቃላይ ከታች ነው ብዬ ነበረ። በሚሊዮን ቢሆን 1.3 ነው ወንድም። 1.3 ማሱ አጠቃላይ ድምሩ ብሎ ነው የነገረኝ። አይታይም ከታች። ኦኬ እኔ ያልኩት ከፈትና እሱ መሆኑን እስኪ ስልኩን ከፍተህ ስክሪንሾት አድርገው። ከፍተህ ይሄኛውን ራሱ አልሐምዱሊላህ ሰላም። አንተ ተበልተህ ከሆነ አሁን ሐቀኛ ከሆንክ የሆነ ተበልተህ ከሆነ ይኸው ይሄ ስልክ ማሚ ይሄ ነው ስልኩ። አንዱ ስልክ ይሄ ነው። ኦኬ አንተ በቃ ሐቀኛ ነህ። ተበልተህ ነው አይደል? አዎ ከሆነ ቪዲዮ አብራ። እኛ አሁን ሁላችንም ቪዲዮ አብርተን ነው አይደል? እንታወቃለን። እኔ እዚህ ጋር ሲጀመር ሶሻል ሚዲያ ላይ እንትን ብዬ ማለት ሰርች በአካል አሁን ወደ መፍትሄው ለመሄድ ያክል ማለት ነው። ምን መሰለህ፣ ወደ ህግ ለመሄድ የተበላ ሰው ይሰብሰብና ነገውን ክስ ይመስረት። ከዛም በኋላ የተላላከበት አካውንት እንዳለ ማሜ ያስገባበት አካውንት የሁሉም ስለሚገናኝ የሚያወጡበትም የሁሉም አካውንት ይታገዳል። ከሱ ጋር የተሳተፉ ሁሉም ሰዎች ይታሰራሉ። ያ ነው ሶሉሽን የሚሆነው። አካውንት የተጠቀመባቸውም የላኩም ያስላከም የገባም ያኔ እውነቱን ያወጡታል ልጁ ውጭ። ስለዚህ የዚህ ልጅ ራሱ ስልክ ቁጥሩ ያዘው፣ የዚህን አሁን የገባው ጠዋት ደውዬላለሁ ብሎ ያዘውና ይህንንም እንሰጠው። አዎ የአሁኑ ሰው የአሁኑ ልጅ በደንብ መያዝ አለበት። የዚህ ልጅ ቁጥሩ ካለ ችግር የለም ማሜ፣ ቁጥሩን ለኔ ላክልኝ። እሺ ያው ቁጥሩን የዚህ ልጅ ቁጥር ያዘው። ይሄ ልጅ አንደኛ ተባባሪ ሆኖ ነው ነገር ለ1 ሚሊዮን ብር ተበርቶ ቪዲዮ አልከፍትም ማለት ነው። ቁጭ ብለው ነው እኮ ይሄን ነገር እየቀመሩ ያሉት። ጎን ለጎን ቁጭ ብለው ነው። ሄኖክ ይኸውልህ ጊዜ ሲገዛና ሲለሳለስ ስለማታውቁት ካየኸው ማታ ነው ሎጊን ያልኩት አለ። ሰዓቱን ግን ካየኸው ሎጊን ያለበት ላይ ሞርኒንግ ላይ ነው የሚለው። ገብቶሃል? ስለዚህ ማታ ላይ ሲያወራ የነበረው ማን ነው? ከሁለት አንዱ። ይኸው አሁን እሱ ያሳያችሁ ኤአይ ጀነሬትድ የሆነ እንትን ነው ራሱ ፎቶ ማለት ነው። እዚህ ጋር አሁን ይሄ የገባ የወጣው ምናምን የስልኩን ሎጊን ሂስትሪ ያሳያችሁ ኤአይ ጀነሬትድ የሆነ ነው። ገቡ ደግሞ ይታወቃሉ። ግልጽ ነው። ባንክ ስቴትመንቶች ላይ ምናምን ይወጣል። እታች አንድ ሳላዲን የሚባል ልጅም ራሱ 50 ሺህ ብር ተበልቻለሁ እያለ ነው። አውቀዋለሁ፣ ፍሬንድ ነው። 50 ሺህ ብር ተበልቻለሁ እያልክ ነው። አንተም ሄደህ መክሰስ ትችላለህ። ስልክ ቁጥር ተቀባበሉ ምናምን ኢትዮ ምናምን ተባሉትም ያለውን ነገር እንትን አድርጉት። አሁን እዚህ ጋር ማለት ነው አንዴ ላሳያችሁ የኖርማል ያወራነውን ማለት ነው። ምንም አታሳየን፣ ይቅርብን። ቶ ለማሳመን ምናምን እንደዘን ልጆች አሉ። ኤአይ ነው ቅድም ያሳየን። ምን ሆነ ነው እኮ ነገ ካልመጣ እኔ የምልህ ሄኖክ፣ እኔ የምልህ ቅድም ማሜ ጋር ደውያለሁ ብለሃልና እስኪ እዚሁ ላይቭ ላይ ቁጭ ብለህ በዛ ስልክ ማሜ ቢደውል አንተ መሆንን እርግጠኛ መሆን እንችላለን? ሌላ ሶስተኛ ሰው የለም። እንዴ ልንገርህ፣ እኔ በመጀመሪያ ማለት ነው ማሜን አሁን ያልኩህን መልስልኝ። እሺ ቅድም ማሜ ጋር እኔ ነኝ የደወልኩት እኔ ነኝ ያወራሁት በዛ ስልክ ምናምን ነገር ብለሃል። አሁን ማሜ በዛ ቁጥር ቢደውል እዚህ ሆነ እየሰማን ማውራት ትችላለህ? እንዴ ለምን አልችልም? እንዴ ኦኬ። ስለዚህ ልደውል ማሜ እኮ አሁን እኮ ደውዬለት እኮ ነው የገባሁት ለራሱ እኮ። እንዴ ለምን እኔ ለምን ዋሻለሁ እዚህ ጋር? እኔ ቆይ 2-3 ነገር እስኪ ስልክ አንሳ። ለማንኛውም ሄሎ ማሜ 700 ሺህ የላከው ሰው ማለት ነው። 2 አካውንቶች ነግሮኛልና ስማቸውን ልንገርህ። ከዚህ መሀል የሚመሳሰል የላካችሁ ሰዎች ነገ ለመክሰስ እንዲያመች ነው። አንደኛው ኪሮስ ገብሩ ጢቆ ሚል ወይ ቲኩ ሚል የመጀመሪያ አካውንት ማለት ነው። ኪሮስ ገብሩ ቲኩ ለሚል ነው የተላከው።
ሁለተኛው አካውንት ደግሞ ደጀን ገረሙ ጸጋዬ ለሚል አሁን እነዚህ አካውንቶች የሚገናኙ ናቸው። ማን ነው የሚለው ስሙ? ሉሊት ዮሐንስ ይኸው በዚህ ነው የተበላሁት። ሰውየው ማለት ነው ልንገር፣ እዚህ ጋር በጣም ብዙ አካውንቶች ነው የሚጠቀመው። የሚገርመው አሁን ይጠቀም መውጣቱ አይቀርም። ሄኖክ አንዴ ዝም በል ሄኖክ። ማሜ ነገ ሄደን አሁን ምን አለ ሞን በላይ ነገ ስናመለክት ማለት ነው ለፖሊስ ጣቢያ እዛ ፌደራል ፖሊስ ሲያወጡት እነዚህ አካውንቶች እርስ በርስ ይገናኛሉ። ሁሉም ከነመታወቂያቸው ይወጣሉ። ደጀን ገረሙ የሚለው ሌላኛው ደግሞ ኪሮስ ገብሩ የሚለው አንተ የላከውም ሉሊትም ሁሉም ተይዘው ይቀርባሉ። ከዛን ማን ያንን አካውንት እንደሚያስተሳስረው ያወጡታል ሲገረፉ ማለት ነው ሁሉም ሲያዙ። ስለዚህ ነገ ይህንን ለፖሊስ ማመልከት ነው። እዚህ ጋር መጨቃጨቅ ምንም አይሰራም። ሄኖክ አንተም ውሸት እንዳለብህ አሁን የሄኖክን አካውንት የምትጠቀመው ውሸት እንደምትዋሽ የሚያስታውቀው አንድ ቤዝመንት ያለው ነገር አታወራም። ሁሉም በቃ ፎልስ ነገር ነው፣ የተወዛገበ ነገር ነው የምታወራው። አሁን ሌላም ሞንዬ አፍህን በማርሼ አንድ ነገር ብቻ ለዚህኛው ሄኖክ አንድ ነገር ልንገር። እኔ አንድ ጥርጣሬ አለኝ ካንተ። አንተ ይሄኛው ሄኖክ ነህ እያልኩ ነው አይደለም? እኔ አይደለሁም። ኦኬ አንድ ቪዲዮ ክፈት ወይ ስምህን ንገረን እባክህ። አሁን እዚህ ጋር እኔ መሰለ ነው የሚለው ስሙ መሰለ ነው የሲሙ ማሚ ስሙ መሰለ ነው የሚለው። ይሄን አካውንት ይዘመታል። ለምን ሰው ጠየቀኝ አትበል እባክህ። እኮን በህግ ላይ እናየዋለን። ህግ ላይ እዛው አብረን እንትን እንላለን። ማሚ ቤኪ ሙዚቀኛው የሚባለው ልጅ አወቃችሁት? እሱ አሁን አውርቶኝ ነበር ከ4 ሰዓት ምናምን በፊትና የሆነ ቺክ ስልክ ቁጥር ደውሎ ኦንላይን ግቢ ምናምን ነገር ብሎኛል ምናምን ብሎ ስልክ ቁጥር ልኮልኛል። 2 ስልክ ቁጥሮች፣ እነሱን ስልክ ቁጥሮችም አንድ ላይ መዝግባችሁ ማቅረብ ትችላላችሁ። ኢንስታግራም ላይ ላከለት ነው ለቤኪ። ከቻላችሁ አስገቡት እስቲ ጆይ አስገቡት። ቤኪ ዘፋኙ ማለት ነው። እኔ አልችልም ማስገባት። ማሚ ያስገባ። ይሄው ገብቷል። ይሄው ገብታለች። ቤኪ አውሪ እስቲ። ደህና መሻችሁ ቤኪ። ሰላም ነው አለው። እኔን ከ4 ሰዓት በፊት ደውሎ አውርቶኛል ከኢንስታግራም ላይ ከ4 ሰዓት በፊት ምናምን። ትላንትና ብቻ አይደለም የጠየቀኝ እኔን ብር ከትላንት በፊት ነው። ከትላንት በፊት መጀመሪያ ምን አደረገኝ? የሆነ ቦታ ኮሜንት ስጽፍ ግባና እንዴ የሚዘፍነው ልጅ ነው እንዴ ምናምን ካልገባህ ምናምን አለኝና ፎሎ አደረገኝ። ከዛ ገባሁኝ ምናምን ዘፈንኩኝና ሰውጣ ቴክስት አደረገልኝ። ወንድሙ ሚል ቴክስት ነው የጻፈልኝ። አለኝ ቴክስቱ እንዳለ ከመጀመሪያ ቀን ጀምሮ ስክሪን ሪከርድ አለኝ እኔ። ከዛ እንዴት ነህ ምናምን አለኝ። አለው እግዚአብሔር ይመስገን ምናምን አልኩትኝ። ከዛ ምንድነው ጠፍተሃል ምናምን ሲለኝ አይ ተፍተፍ እያልኩኝ ነው አልበም ምናምን አሰራም ወይ ምናምን አለኝ። ከዛ እየሞከርኩኝ ነው ምናምን አልኩትኝ። ምንድነው አሁን ያለህበት ምናምን ሲለኝ በቃ እንደዚህ ነው እየሰራው ነው፣ ግን በጣም ብዙ ነገር ያስፈልጋል ለመስራት ምናምን እና አንዳንድ ደግሞ የገባውባቸው ነገሮች አሉ፣ እነሱን ለማስተካከል ነው። ምንድነው እኔ ማገዝ የምችለው ከሆነ ምናምን አለኝ። ከዛ እንደዚህ ነው አሁን ያለውበት ሁኔታ ይሄ ነው ብዬ ምናምን ስነግረው እና ቀላል እኮ ነው፣ በቀላል ብር የሚፈታ እኮ ነው፣ በቃ እኔ እንዳለ ልክልሃለሁ ምናምን አለኝ። እንዳለ እንዴት ለማታውቀው ሰው ትልካለህ? እንዳለ እንዴት ታደርጋለህ እንደዚህ ምናምን አልኩት። ከዛ አይ በቃ ልክልሃለሁ ምን ችግር አለው? እኛ እኮ ያረዳ ልጆች ነን፣ ብዙ ያለፍን ሰዎች ነን እና እንኳን ይቺን ብዙ ነገር እኮ አድርገናል። ለማንም እኮ ነው ላይቭ ላይ አንበሳና ምናምን ስንበተን የምንውለው ምናምን አለኝ። ከተጠራጠርኩኝና ኢንስታግራም ላይ አውራኝ ምናምን ሲለኝ እሺ ብዬ ፎሎ አደረኩት። ሳይው እነ ጆንም ፎሎ ያደርጋቸዋል፣ ብዙ ሰው ፎሎ ያደርጋል። ከዛ ማቃቸው ደግሞ ኳስ ተጫዋቾች አሉ፣ እኔ ማቃቸው ኳስ ተጫዋቾች እነሱንም ፎሎ ያደርጋቸዋል። ከዛ እዛ ላይ ያየሁት ምናምንና ደወለልኝ። በነጋታው ደወለልኝና 300,000 ብር የሚያስገባ ሰው ይኖራል እንዴ ምናምን አለኝ። ለምንድን ነው ምናምን ስለው የሆነ ጉዳይ ኖሮብኝ ለኔ ዛሬ አይደርስም ምናምን አለኝ። ቆይ ልፈልግልህና እነግርሃለሁ ብዬ ከዛ ጊዜ ጀምሮ ስክሪን ሪከርድ ማድረግ ጀመርኩኝ፣ እያንዳንዱን ቴክስቱን ማለት ነው። ከዛ ብር ይገባል ያለኝ የዛሬ 2 ሳምንት ነው። ያንተን ብር በቃ እልከዋለሁ ምናምን ያለኝ። ሮብ ይገባልሃል አለኝ። ሮብ ዕለት ያው እንግዲህ ሰው አስገባልሃለሁ ብሎ በፍቃዱ አደርግልሃለሁ ያለህን ብር አንተ አትጠይቅም። ዝም አልኩትኝ። እንዴት ነህ ምናምን አልኩትኝ። አይመልስም ቴክስት ምናምን።
የሆነ ሰዓት ተመለሰና ብሮ ጠፋውብሽ አይደል የሆነ ነገር አጋጥሞኝ ነው በእናትሽ ሀገር ቤት ያልተስተካከለልኝ ነገር ኖሮ ነው ባለፈው ያልኩልሽን ግማሹን አግኝቼዋለሁ 150 ሺህ ብር ካለ ላኪልኝ አለኝ። እኔ 150 ሺህ ብር የለኝም ግን በቃ ቼክ ላድርግልህ ምናምን ብዬ የሆነ ሰው አጠገቤ ነበርና የሆነ ትልቅ ሰው ሳዋራው በቃ ይሄ ልጅ ሌባ ነው ዝም ብለህ ግን አውራው አለኝ። ከተሳካለ የሚሳካል ከላከልህ ግን ሌባ ነው በቃ 100% እርግጠኛ ሆኜ ልንገርህ እያንዳንዱን ቴክስቱን አስቀምጠዋል። እሺ ብዬ ከትላንትና ወዲያ ድጋሚ ወደ ባንክ እየሄድኩኝ ነው ብር ላስገባልሽና የኢንሹራንስ የመኪና ኢንሹራንስ 200 ሺህ ብር አስገባ ተብዬ ለሁለቱ መኪኖቼ የሚያስገባልኝ ሰው አጣው ፈልጊልኝ አለኝ። ከዛ ከጀለስ ጋር አብሮኝ ከተቀመጠ ጀለስ ጋር ድራማ ሰራን። ቴክስት ተላላከንና እኔና ጀለስ እንደዚህ ለሰው ብር አስገባልኝ 100 ሺህ ብር ነው የምችለው አልኩትኝና 100 ሺህ ብር እንደዚህ አስገባልኝ ቴክስቱ ምናምን አለኝ 100 ሺህ ብር አስገባልኝ ምናምን ስልህ ስክሪንሻት አድርጌ መልክለት ስለሆነ ማታ ነው የምችለው የቢሮ ብር ነው ከ12 ሰዓት በኋላ ልክልሃለሁ በለኝ አልኩት በቴክስት። እንደዛ ተባባለንና ቴክስቱን ስክሪንሻት አድርጌ ላኩለት ኢንስታግራም ላይ። ማታማ አይሆንም በጣም አስቸኳይ ነው ምናምን አለኝ። ከዛ በኋላ እንደዛ ማድረግ አልችልም በቃ ጣርኩኝ አልኩትኝ እቤት ተኝቼ በቃ ስልኬንም ላሲዝ በቃ ምናምን አልኩትኝ። ሄጄ በቃ አሁን ወደዚህ እየሄድኩኝ ነውና እሱ የሚሰራውን ድራማ ብቻ ሰራውበት እኔ። ከዛ በነጋታው ቴክስት አደረገልኝ ወንድሙ ትላንት ጠፋሽ አለኝ። አለውኝ አልኩትኝ። አልተሳካልህም እንዴ ምናምን አለኝ። እንዴ ትላንትና ግዴታ ነው እኮ አልከኝ ትላንትና ከትላንት ካለፈ አይሳካም ብለኸኛል አልኩት። ከዛ አይ በቃ 50 ሺህ ብር ብቻ ነው የጎደለው ሰዎቹ እጥፍ ብር ጠይቀዋል 50 ሺህ ብር ብቻ ነው የጎደለው አለኝ። 50 ሺህ ብር ልፈልግና እነግርሃለሁ ምናምን አልኩት። ከዛ ጸጥ አልኩት በቃ ስለባነንኩኝ። ከዛ ኒያቲ የምትባል ቆይ ላስቀምጥልህ ይሄኛውን ስልክ ቁጥር ላከልኝና ኦንላይን ግቢ በልልኝ አለኝ። ኦንላይን ግቢ በልልኝ ፕሊስ ይታል ይኸው ሊታያ ትልቁ አርጊው እስቲ ማሚ መጀመሪያ ሲጽፈው ተሳስቶ ነው እሺ አንድ ቁጥር ይጎል ነበር። ከዛ ኒያቲ ትባላለች ኦንላይን ግቢ በልልኝ ፕሊስ ብሎ ቴክስት እንትን አደረገልኝ ደወለልኝ። ደወልኩለትና ሄኖክ ኦንላይን ግቢ ብሎሻል ስላት መንገድ ላይ ነኝ ኦንላይን እያወራህ ከሆነ መንገድ ላይ ነኝ በለው እቤት ስገባ እደውልልሃለሁ በለው አለች። አሁን ላይ ከጠቀማችሁ ብዬ ነው እኔ ምንም 5 ሳንቲም የተበላሁት ነገር የለም ከመጀመሪያው ቀን ጀምሮ ስላወቅኩኝ። አረ ይጠቅመናል። እኔ እኮ አስገድጄ ነው እኮ የሰጠሁት እኔ ያለማችን ፋራ ነኝ። ወየው ማሙጭ የላከልኝን ቮይስ እያንዳንዱን ቴክስቱን ከቲክቶክ ጀምሮ ይሄም ልጅ አሁን ከገባውን ልጅ ጀምሮ ከቲክቶክ ጀምሮ ቴክስት ያጠፋል ካለው ልጅ ጀምሮ እያንዳንዱ ስክሪን ሪከርድ እኔ ጋር አለ። የሚፈልግ ሰው ልክለታለሁ ከመጀመሪያ ቴክስታችን ጀምሮ ቮይሱ ሳይቀር ዛሬ በስልክ ደውሎ በሌላ ስልክ በዚህ ስልክ ሪከርድ ማድረግ ስለማልችል በሌላ ስልክ አንተ የምትለው ስልክ የሚስቱ ነው ሚስቴ ናት ብሎ ያስተዋወቀንና ገንዘብኛ ዲፖዚት የምናደርግላት የነበረው ነው። ይኸው እያሳየው ነው። በቃ ኒያቲ ትባላለች አለኝ። ኒያቲ ትባላለች ደውልላትና ኦንላይኑን ይበላት። ቅድምን ያውርቻታለሁኝ እና ብራችሁን አልመለሰም ወይ እያለች ነበር። ከዚህ በጠዋት ከደወልኩኝ በዚህ ሰዓት ከደወልኩኝ ስለሚቆጠር አለኝ። ከዛ በጣም እንደውም እንትን ያለኝ በነጋታው ሲደውልልኝ አለኝ የዛን ቀን ማታ ያለኝ ለኢንሹራንስ ስላስገባ ነው ያለኝ። በነጋታው ስጠይቀው ረስቶት ምን አለኝ ጨረታ ነበረብኝ በቃ ጨረታው አልተሳካም ሌሎች ሰዎች እንትን ሊሉት ነው አለኝ። ከዛ ቀደም እንደውም ከጀለስ ጋር በቃ ይሄንን ልጅ እሉን ማስጨረስ መቻል አለብኝ ማሜ ጋር ምንም እንዳላየ ሪከርድ እንዳላየውኝ ኢቭን ስክሪንሾት አለ ትላንትና ባክሽ የተፈጠረውን ነገር ብትሰሚ አለኝ። ቴክስቱ አለ ስክሪንሾት አድርጌ ያሳያችኋለሁ። ምን ተፈጠረ አልኩትኝ ምንም እንደማያውቅ። አረ ማሜ ጋር ገብቼ እኮ እንደዚህ ያለና ደወለልኝና ምን አለኝ እኔ ጆና ማሜ በውስጥ አውርተን ለኔ እኮ ማሜ ላከልኝ 100 ሺህ ብር ነው ግን 1 ሚሊዮን ብር ብሎ አወራ። ከዛ ጆን ዳንኤል እኔ ልስጥሃለው እንደውም በውስጥ አወራን ለሶስት እኔ እሱና ማሜ ብቻ እና ዛሬ ነው ይሄን ማውራ ዛሬ ከ4 ሰዓት በፊት ምናምን ደውሎልኝ እና እንትን አለኝ በቃ ጆና እኔ በውስጥ አውርታ ነው 500 ሺህ ብር ካልሰጣችሁኝ አልፈልግም አለኝ። 100 ሺህ ብር ወስዶ ምን አይነት ሊና ቢኖረው ነው ማሜ ታውቀዋለህ አይደል ፕሬዝዳንት ማሜን ሲለኝ እኔ በቪፒኤን ነው የምጠቀመው ኢንተርኔቴ ምናምን ብዙ ስለማይሰራ የሀገር ውስጥ ቲክቶክ ቪዲዮ አይመጣልኝም እኔ መቶልኝ የማያውቅም ምናምን አልኩት ሰከስኩት። ከዛ ከጆ ጋር አውርታ ነው ነበረ ጆም ልላክልህ አለው
ማሜም ደግሞ በቃ 500 ሺህ ብር ካልሆነ ምናምን ብሎ ገገመ። እንዴ እንደዚህ አይነት አሰራር አለ ወይ? ያው በቃ ላልኩሽ ጉዳይ ነበር የላኩለት ምናምን አለኝ። ብቻ በጣም ድራማ ይሰራል። እኔ ሁሉም ቮይሱ አለኝ፣ ሁሉም ቴክስት ያደረገልኝ ነገር አለኝ። ኢቭን ልጁ ቴክስት ያጠፋል። አሁን ቲክቶክ ላይ ሄኖክ ኤልያስ በሚለው አካውንት ሲገባ የዛን ቀን ለኔ ምን ብሎኛል መሰለ? እማላቃቸው ሰዎች አካውንቴን ገብተው ቀየሩብኝ፣ አካውንቴን አጠፉብኝ። 400 ሺህ ኮይን ገዝቼ የዛን ቀን ማታ 400 ሺህ ኮይን ገዝቼ አበባ እንኳን አልሰጠሁትም። ሌሊት 10 ሰዓት ላይ አካውንቴን ቀየሩብኝ አለኝ። ግን አንዴ እዚህ ጋር ማሜ እኔ ማውራት የምፈልገው አሁን 14000 ሰው አለ። ሰውን ለማስጠንቀቅ እንደዚህ ወንጀሎች የሚሰራው አካውንታችሁን ስጡንና እንከራየው የሚባል ነገር አለ። እዛ ብዙ ጊዜ የታሰሩትን ስታይ ምን አድርገ ነው ስትላቸው እኔ ምንም አላውቅም፣ ግን አካውንቴን ከሞባይል ባንኪንግ ጋር አገናኝቸው ለሆነ ልጅ ሰጠሁትና በተለይ እንደዚህ አይነት ነገር የሚደረገው በሙስሊሞች ሰዎች እንዴት ልበል ለቁጠባ ብለው ሌላ የሚከፍቱት አካውንት አለ አይደል? ከመደበኛ ውጪ ለሱ ብቻውን ሞባይል ባንኪንግ ታስከፍትና በቀን አበል ተደርጎ ይሰጣል፣ ይከራያል ሰውየው ማለት ነው። 10,000 ወይ 5,000 በቀን ከፍልሃለሁ ይልና የነሱን ቴሌብር አካውንት ሙሉ አክሰስ ከነቀፎ ይወስዳል በራሱ ቀፎ። ከዛም በኋላ ነው እዚህ አካውንት ላይ ያስገቡልኝ ይላል። ከዛ አካውንት ወደ ሌላ ያረጋል። የመጨረሻ ማስተር ማይንድ ላይ ያለው ሰውዬ ብቻውን ነው የሚበላው፣ ሌላ አካውንት አስከፍቶ ማለት ነው። በጣም የሚገርምህ እዚህ ጋር እንግዲህ ቀድሜ ባነንኩና ካላብ የሚባል ልጅ ቆይጆ ካላብ የሚባለውን አወቃችሁት? ካላብ አዎ የነ ኪንግ ጓደኛ ነው። እና ካላብ የሚባለው ልጅ ስሜን መጣና ስም ባሩዲ ሙሰማ ነው እንደሚለው አለኝ። አዎ አልኩት፣ ዛሬ ማለት ነው። አዎ ስለው እንዴ ያንተን እኮ አካውንት የሆነ ቦታ ልኮ በዚህ ብር አስገቡልኝ አለ። ዛሬ አስቸኳይ ነው ምናምን አለን። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሰውዬ እየሮጥኩ ለደውል ሰውዬ ምን እንደምፈልገው አልኩት። ይሄውን ላይፍ ልገባ ነው አልኩት። ጭራሽ ማለት ነው አየህ፣ ጭራሽ ከሌላ ሰው አሁንም አጭበርበረ ወደ እኔ ልታስገባ አስበዋል። የተጭበረበረ ሰው ለሞን ብሩን ይልካል፣ ሞንን ያሳምነዋል፣ ለኔ ያስገባል ማለት ነው። ሜቢ አሁን እሺ ያደውና የምትባለው ማን ነው የምትባለው? ያውን ያሳያችሁ እኔ ብር ያስገባውባት ሴትዮ ሜቢ ከሷ በልጦ ስታስጨንቀው ከኔ ለሷ አስገብቶ ሊሆን ይችላል። የኔን አካውንት ላከቦታ ካላባልኩት በዚህ ብር እንዳይላከልኩት በዚህ አካውንት እየተበላችሁ ነው የማሜ ነው። ለሰውየው ደወልኩና ሰውየው አሁን ፌክ የሰራ ነው አልኩት። አሁን ከሌላ ሰው ዘርፈ ነው ለኔ ብታስገባው አልኩት። ሐላል ብሬ ነው የምፈልገው ባንተ አልኩት። ካንተ ነው የምፈልገው አልኩና ቀጥታ ለማን ደወልኩ? ለዚህኛው ሰውዬ ማን ነው ኦቴፍ ሲባል የሚባለው ሰውዬ ትንሽ ቢዝነስ ውስጥ ስላለ ንግግሩም የሆነን ስላለ ደወልኩለትና ይሄ ልጅ እኮ ጉድ ሊሰራኝ ነው አልኩት። በእኔ አካውንት የኔን አካውንት ሌላ ቦታ አስተላለፈ። ስለዚህ አሁን ብር ቢገባ በወንጀል ልጠየቃለሁ ወይኔ ስለው እና ሂጄ ማመልከቻ ላድርግ ወይ ፖሊስ ጣቢያ ልሂድ ወይስ ባንክ ልሂድ? እንዴ ብሬ እኮ አሁን ገና ለገና ቢገባ ራሱ እየፈራው ነው። እኔ ለምን ዘርፎ አምጥቶ ሊያስገባ ይችላል እንዳይገባ እሱን ነው የምልህ እኔ። እሱን በጣም የሚባለው ልጅ ጠይቀው ችግር የለውም ማለት አንደኛ ይሄ ሚዲያ ህዝብ እያየ ነው፣ መንግስት የሚያውቃል፣ ህዝብ ያውቃል። ብር እንዳለ አካውንት ልካል። እንደዛ የለም እንደዛ ማሜ ምን መሰለ በመርማሪዎቹ አይን ምንድነው ይሄ ትልቅ መኒ ላውንደሪንግ ነው። መኒውን ላውንደር እያደረገው ነው ሰውየው ማለት ነው። ከአንደኛው የተሰረቀውን ወደ አንደኛው ያስገባል፣ ከአንደኛው ወደዚህ። እኔ ይሄንን በቅርብ አካውንት ይኸው ሪከርድ አካውንት ከመጣ እንዳታስገቡ ነግሬያቸዋለሁ። በዚህ አካውንት እንዳታስገቡ፣ ተዘርፋችሁ ነው የምታስገቡት። የኔን ለቀድም ያስቀስጠንቅቅ ያለው ነው። አንዴ ቮይስ ላስደምጣችሁ። ኦኬ ይሄና አካውንቱን ከወሰድኩበት በኋላ እዚህ ጋር ምን አለኝ? ከፋይዳ ጋር አላስተካከልኩም፣ ለዛ ነው እንዴ ለምን አካውንቱን ወሰድክብኝ ምናምን አለኝ ማለት ነው። ከዛ እዚህ ጋር ቮይሱን ላስደምጣችሁ። እኔ ብሬን ነው የምፈልገው ምናምን ብዬ ማለት ነው። እኔ ያንተን አይደለም የማንንም እንትን የምፈልገው ሰው አይደለሁም። ገባ? ሲቀጥል ደግሞ ማስረዳት ይቀላል። ይሄን እንደዚህ ደብሮኛል፣ እንደዚህ ብለኸኝ፣ እንደዚህ እንትን ብለኸኛል ብሎ ማስረዳቱ ነው የሚቀለው። እሱ ነው እንትን የሚለው እንጂ ያለው ነገር ሁሉም ነገር እንትን ይላል፣ ይስተካከላል። አንተ ብቻ እንትን ማለት ነው ያለብህ የነበረው ማስረዳት ነበር ያለውን ነገር
እንጂ ሌላው ኖርማል ነበረ። በስርዓቱ ባለው መንገድ ነበር ማስረዳት የነበረብህ እንጂ እንትን ብለህ አሁን እንደዚህ አካውንት እንደዚህ ማድረግም ተገቢም አይደለም። ገንዘብ ነው ገንዘብ እኔ አስተካክልልሃለሁ፣ ዛሬና ነገ ጨርስልሃለሁ። ገንዘቡ አይደለም። አካውንቱንም ብትወስደው ኖርማል ነው። ገባ? እኔ ሌላ ከፍቼ እኮ ሌላ ከሰው እንትን ብዬ ማስተካከል እችላለሁ። ግን በእንደዚህ አይነት መንገድ እኔ እናንተ ገና ብዙ ስራ መንዘራ ሰዎች ነው። ገባ? እኔም ደግሞ አንዴ እንደዚህ አጋጣሚ ነው እንትን የሆነብኝ እንጂ የማንንም ነገር ፈልጌ አይደለም። እና ደብሮኛል። እኔም አንተ እንደደበረ ልክ እናስደበረኝ። በቃ ይበቃናል። የሰማነው በቂ ነው። ቀኑን እንየው እስኪ አንዴ ቀኑን እንየው። ቀኑን አሳየን። አይ ኦገስት 11 ነው አይቻልም። ኦገስት 11 ማታ 4 ሰዓት ነው። ቀኑን ማየት አይደለም የሚያስፈልገው። መጀመሪያ ቴክስታችሁ ላይ ሂድ። የመጀመሪያ ቴክስታችሁ የመጀመሪያው ክሊር አድርጎታል። ይኸው ክሊር አድርጎብኛል። የሚገርም ማለት ነው። ቮይሱን ክፈተው እስኪ። ቮይሱን ክፈተው። ቮይሱን እሱ ጋር ያለው አለው ሰላም ነው የሚለው ቮይስ እኮ ክፈተው እንስማ። እንዴት ነው አለው ሰላም ነው። ምን ብሩን እኮ የአንድ ወር አንቨርሰሪውን ልናከብርለት እኮ ነው። በቃ ትንሽ ነው እዛው ጠፋ። እንዴት ነው መቼ ትጨርስልኝ አሰብክ? ደግሞ አንተም ጠፋ መሰለኝ እዛው ወጣ። ይሄ ማለት ያው ብሬን እንደዚህ ክሊር አድርጎብኝ ሁሉ እኔ በጸባይ ነበር እያወራሁት ያለሁት፣ ምክንያቱም ብሬ እንዲመለስልኝ ማለት ነው። አላራ አንሰው ብር ሲይዝብ እንዴት ነው የምታደርገው? ያለ አማራጭ ምን ለማመጥ ነው? አሁን በሄኖክ አካውንት ያለው ልጅ ተረድተናል እኮ ካንተ የሚጠበቀው ያንተ መረጃዎች ይዘህ ማለት ነው። ነገ ሰው ከሚከሰው ጋር አብረህ ትከሳለህ። ተረድተናል። አሁን አንተ እያወጣ ያለው መረጃ ጥሩ ነው፣ ግን ለሌላ ሰውም ቢሆን ሁሉም የተላከበት አካውንት ስለሚገናኝ መልሶ ወደ አካውንታችሁ እንዳይገባ። የሚገርም ደግሞ ማሜ እንዳለው ማለት ነው። የሚገርም ይሄ ሰውዬ ለምሳሌ ከማሜ ብር ተበድሮታል። አንዴ ቆይ ሄኖካ አንዴ ብራዘር፣ ይኸውልህ አሁን ላይ ያንተ መረጃ ምንም ሊጠቅመን አይችልም። ምክንያቱም ነገ አንተ በአካል ስትገኝ ስትከስ ሐቀኝነትን ያንዴ በደንብ ቬሪፋይ ታደርጋለህ፣ በደንብ ታረጋግጠዋለህ። ገባ? ነገ ከተበደሉት ጋር ሆነ ክሰስ። ሙን ያለው አሁን አሪፍ ነው። ገብቷል? ተገኝ በአካል ሐቀኝነትንም እንደተዘረፍክም ፍትህም ታገኛለህ። ገብቷል? ቀላል ነው። እዚህ ጋር ምንም አንቺ ማውራትም ማስረዳትም አይጠበቅብም። ሄኖክን አካውንት ያስኩሶ እስቲ ስልኩን አሁን የቴሌግራሙን ስልክ ያሳየን እስቲ። ሄኖክ እንካው እስቲ። ሄኖክ የሚለውን እኮ በጣም ያሳዝነው ኤልያስን ራሱ በትክክል መጻፍ ማይችል ልጅ ሲበላችሁ ገንዘባችሁን በጣም ያሳዝናል። የአባቱን ስም በትክክል መጻፍ ማይችል ልጅ አሁን ለምሳሌ አካውንታችንን ልከን ነበርና ብር ሲገባ ቀጥ ብለን ባንክ ሄደን ማናውቀው ብር ነው የገባው ብንል አንችልም? ትችላለህ። እንደዛ ብለህ ካመለከትክ ትችላለህ። ግን ቤኪ ምን አለ መሰለ እንደዚህ የሚያደርጉት መጀመሪያ እኔ ቆይ አስጨርሱኝና አንድ ተሞክሮ ልንገራችሁ። እኔ እስር ቤት እያለሁ 42 ቀን አብሮኝ የታሰረ ልጅ ነበር፣ ምንም በማያውቀው አቡበከር አክመል ይባላልና ምንድነው ያደረገበት ልጁ በዋትስአፕ ሰዎችን ዛሬ 10,000 ካስገባችሁ ነገ 20,000 ይሆንላችኋል እያለ ለካ በጣም ያገር ሰው ይጀነጅናል። እንዲህ በሶሻል ሚዲያ ሰውም ጅል ነው። እስከ 700,000 800,000 ያስገባልና ይሄ አቡበከር አክመል ሰፈር ውስጥ ሲዞር ምንም ገቢ ስለሌለው ምን ይሏል ልጁ ተጠግቶ አካውንትን ስጠኝ እኔ ልከራየ በቀን 10,000 ብር አስገባልሃለሁ ይለዋል። ግን አካውንትን ከነ ሞባይል ባንክ ስጠኝ አለው። ዜሮ አካውንት አድርጎ ይሰጠዋል። ሌላ የጅማ ዩኒቨርሲቲ ተማሪዎችንም እንደዚህ ብሎ ይቀበላል። ሌላ ወደ መቀሌ ያሉ ልጆችንም እንደዚህ ይቀበላል። የብዙ ሰው አካውንት ይቀበልና እሱም ያረጋው እንደዚህ አሁን ሄኖክ የሚባለው እንዳረጋው በሶሻል ሚዲያ ይጀነጅናል። ከዛ ለልጆቹ የቀን ተቆራጭ ያስገባላቸዋል ወደ ሌላ አካውንት። የሁሉንም አካውንት ግን እሱ ነው ቁጭ ብሎ የሚጠቀመው። አሁን እዚህ ጋር ቅድም እንደነገርኳችሁ ቅድም ያወጣ ነው ይሄ ደምስና እንትን የሚባሉ ስሞች የነሱን አካውንት እሱ ይሆናል አክሰስ የሚያደርገው። ግን አሁን ዘመኑ ስለተሻሻለ ከፋይዳ ጋር ስለተገናኘ የእያንዳንዱ ሰው ይወጣል። የእያንዳንዱ አካውንት አንድ ሰው አንድ አካውንት ብቻ ነው መክፈት የሚችለው በፋይዳው። ስለዚህ አሁን ነገ ለፌደራል ፖሊስ ሄዳችሁ ስታመለክቱ የመጀመሪያ የሚይዘው ከነ አያታቸው የተመዘገበው አካውንታቸው ላይ ገንዘብ የገባ አሁን ማሜ ለሉሊት ነው ያስገባው፣ ሉሊት ትያዛለች። እኔ ደግሞ ቅድም ያነሳውላችሁ እዚህ ጋር ሁለት ስሞች አሉ። አንደኛው ኪሮስ ገብሩ የሚል፣ አንደኛው ደግሞ ደምስ ደጀን ገረሙ የሚል። እነሱ ይያዙና ለማን ነው አካውንታችሁን የሰጣችሁት? እንደዚህ አይነትስ አካውንት ሲገባላችሁ ወዴት ነው ይባላሉ። እዚህ ጋር ማለት ነው አንድ መነግረ ነገር እዚህ ጋር ማለት ነው ይሄ ደጀን የሚለው አካውንት የኔ ነው። እንዴት ነው የሚያደርገው?
እኔ ብር በቃ ለእንትኑ ነው የሚልክልኝ ነበር። በቃ ስለዚህ አንተም ነገ ታሳሪ ነው። የዚህ የሄኖክ የሚባለው ደግሞ ስሙ ብሩክ ደጀን እና እኔ አባት ነኝ ነው ና ጠበቀሽ እንዴት ነው ታዲያ? አይደለም አባቱ ባትሆንም ስማኝ ደጀን ነገ አንተ ተይዘህ ትጠየቃለህ። ወይና ኢለሂ ራጂዑን ይሄው ዋናው እንዴት ደጀን ከሆነ እና ይሄ ሁሉ ብር የሚገባው አንተ አካውንት ውስጥ ነው ማለት ነው? እኔ አልገባም። እያየሁ ዝም ብሎ ነው በየቆራረጠ ከዛ ሰው ነው አይደለም። ቆይ ስማኝ የገባልህን ከነቀኑ ማሳየት እችላለሁ። እኔ ማሚ በትልቁ አድርገኝ ማሚ በትልቁ አድርገኝ። የሄኖክ ትክክለኛ የበፊት ኢንስታግራሙ ይሄ ነው። በትልቁ አድርገኝ። አየሁ ማን እንደሚል ስሙ ብሩክ ደጀን ነው ትክክለኛ ኢንስታግራሙ የሄኖክ ብሩክ ደጀን። አባቱ ላይሆን ይችላል ግን ሊገናኙ ይችላሉ። እኔን ደግሞ ያው ማሜ የኔን ያው የገባልህ ስሙ ደጀን ገረሙ ጸጋዬ እያየነው 300,000 ብር ደጀን አልደረሰም። ይሄ ገንዘብ አንተ ጋር አልደረሰም። 300,000 ብሩ ይልከዋል የሚል ነገርኩ። እኔ ይሄ አንድ ጓደኛ የተበላው ገንዘብ ነው። ማሜ በትልቁ አድርገኝ ነኝ። ማሜ በትልቁ አድርጉ። ሞንን በትልቁ እንዴት እንደማሳያ አላውቅም። ደጀን አየው ደጀን 300,000 ብር እዚህ ጋር። ከዛን ደግሞ ሌላ ደግሞ የገባልህ ደጀን ገረሙ 100,000 ብር ደግሞ ሌላ ጊዜ ተልኮልሃል። የላኪውን ስም ማሳየት ስለማልፈልግ ነው እዚህ ጋር የተበላውን ሰውዬ እና ደጀን አንተ አካውንት ላይ ከሌላ ይሄኔ ሌላም ሰው ይላከልህ ወደ አንተ ነው የገባው። እየሰማ ከሆነ ስምህ ራሱ እንዴት እንደሚያደርግ ታውቃለህ? ኮይን ነው አስልኮ ጊፍት የሚሰጠው። አንተ አሁን ተይዛ አንተ ራሱ ከልጁ ጋር ምንም አይነት ኮሚኒኬሽን ሳይኖርህ ይሄን ያህል ገንዘብ አንተ አካውንት ላይ አይገባም። እየሰማ ከሆነ እኔ እኮ ነገርኳችሁ። እኔ እኮ ኮይን ነው የምሞላለት። ኮይን ደግሞ ጊፍት የሚሰጠው እሱን ፖሊስ ይዘህ ትመልሳለህ። ያንን መልስ የልጁንም ሎኬሽን ታወጣለህ። የተደዋወላችሁበት ሌላም ስልክ ካለ ተዘጋጅ አንተ። ኧረ ጉድ እንኳንም አላስገባልኝ፣ እንኳንም ለኔ አልገባልኝ። አሁንም እንኳን አልገባልኝ ለኔ። እዚህ ያላችሁ ሰዎች ለማታውቁት ሰው አካውንታችሁን ከነስልካችሁ እንዳትሰጡ። የፈለገ ገንዘብ ይገባላችኋል ቢባል አሁንም ደግሞ ብር የሰጣችሁ እነ ጆንም እነ ማሜም ወደ እናንተ አካውንት እንዳይገባ ሲሪየስ ክስ ከተከሰሰ እናንተም የዚህ የመኒ ላውንደሪንግ ተባባሪ ናችሁ ተብላችሁ ነው የምትገቡት። ለምን እስካሁን እኔ ቅድም በነገርኩ ኬዝ አቡበከር አክመል እስካሁን እስር ቤት ነው፣ ፍርድ ቤት እየተመላለሰ ነው። ልጁ ግን የሁሉንም ገንዘብ የበላው ሰው ዱባይ ነው ያለውና ከጅማም ከመቀሌም ሁሉም ተይዘው ቀርበዋል። አካውንታቸውን ሲጠቀምባቸው የነበረ ሰው ሶስቱም ከጅማም ከመቀሌም አቡበከርም እዚህ ከመርካቶ ተይዘው ቤተሰቦቻቸው ናቸው እየተቸገሩ ያሉት። እነሱ ግን አካውንታቸውን በመስጠታቸው ብቻ። ስለዚህ አሁንም ቢሆን ሄኖክ የሚባለው ሰውዬ እርግጠኛ ነኝ እዚህ እያለቀሰ የሚለምናችሁ ስላልወጣ ነው፣ ከዚህ ሀገር ስለሚያዝ ነው። አሁን ሉሊት የምትባለውንም ማሚያመልክትባት ከና አካውንቷ ደጀን የሚባለውንም እኛ እናመለክታለን። ሌላ ደግሞ ኪሮስ የሚባለው እናመለክታለን። ከዚህ በፊትም የተበላችሁት ሁላችሁም የሁሉም ስም ከባንክ ስቴትመንት ሲወጣ የተገናኘ ነው። በሰንጠረዥ አድርገው ባንኮች ይሰጣሉ። ደብተር ሙሉ ስቴትመንት ከአንዱ ወደ አንዱ እንደሄደ እና የአቢሲኒያ ባንክም የሁሉም ነገር ስለሚጣራ የንግድ ባንክም መያዙ አይቀርም። ልጁ እዚህ ጋር ጊዜ እየሰጣችሁት ነው። መልስልኝ አትመልስልኝ ጊዜ እየሰጣችሁት ነው። ምንም አያስፈልግም ንግግር። የሄኖክ አካውንት ባለቤትም ደጀን የምትባለውም ራስን አዘጋጅ። መያዝ አይቀርም። በቃ ችግር ከሌለው አንተም ተይዘ መጠየቅ አይቀርም። አሁን ደግሞ እንኳንም ደጀን መሆንህን አመንክልን። ስለዚህ ሙሉ ስም ያንተ ማን ነው? ደጀን ገረሙ ጸጋዬ። በቃ ደጀን ገረሙ ጸጋዬ። አንተም የላክበት አካውንት ወይ ደግሞ እንትን ያልክበት የሁሉም እንትን ይላል። እዚህ ጋር አንድ የምነግራችሁ ነገር ማለት ነው። ይሄ ሰውዬ ኮይን እያስሞላ የሚያስልከው ጊፍት የሚሰጠው ለቲክቶከሮች ነው። እንግዲህ እነዚህ ጋር ቲክቶከሮች ጋር ለማስ ቆይ ስማኝማ፣ ፌደራል ፖሊስ ኮይን ምናምን አያውቅልህም ሄኖክ። በመጀመሪያ ውል አላችሁ ወይ ነው የምትባለው። የተዋዋልክበት እቃ የሸጥክበት ውል አለ። አይ ቆይ ሞንዬ አባባሉ እና ኮይን መጥቶ ለሰጠው ሰው ይጠየቅ ነው የምትለው? ሄኖክ ነው አይደለም። እኔ እዚህ ጋር እኮ እኔ እንትን የምለው ነገር የለም። ኦሬዲ ተጠቅሞበታል። ኦሬዲ ሄኖክ ስማኝ፣ ተጠቀመ አልተጠቀመ ይሄ መኒ ላውንደሪንግ ነው። እሱ ካንተ በዶላር እየገዛህ ነው።
ገብቶሃል? አንተ አሁን የሰው ሀቅ ስላለብህ ነው አክለፍልፎ እዚህ መጥቶ ያጋለጠህ የራስህን ነገር። ከሱ ጋር ተባብረባት በላ ኖሮ እንትን አትልም። በኢትዮጵያ ሕግ መሰረት ባንኮች ናቸው ዶላር መመንዘር የሚችሉት። አንተ መመንዘር አትችልም። እኔ እኮ አልመነዘርኩም። እና ኮይን የምትሰጠው ኮይን በምን ገዝተህ ነው? አንተ በገንዘብ ለውጠህ የምትሰጠው። ስለዚህ አገር ውስጥ ቁጭ ብለህ አንተ ዶላር ማምጣት አትችልም። ገብቷል? ዶላሩንም ከየትም ብታመጣውም ከየትም አመጣው አልመጣው መንዝረህ ለሰው መስጠት አትችልም። እና ይሄ ብላክ ማርኬት ነው። አዎ አንተ አሁን እንዲሁም በደንብ መያዝ ያለባችሁ ሄኖክን ነው። ሄኖክን ከያዛችሁ ጫፍ ላይ ይሄ እንትና ደጀን የሚባለው ልጅ ከያዛችሁት አሁን ቅድም አብነት ያለው ብሩክ ደጀን የሚባለው ሰውዬ መያዙ አይቀርም። እርግጠኛ ነኝ። ሞኒ አንዴ ላቋርጠና እዚህ ጋርው መረጃ እዚህ ጋር አታባክኑ። እዚህ ጋር መረጃ እንደዚህ መውጣት የለበትም። ገባ አይደለ? ህግ ቦታ ጋር መሄድ እነዚህ ስማቸውን እዚህ ጋር ሲጠራ ነገ ሰዎች የት እንደሚገቡ አታውቅም። ገባ አይደለ? ስለዚህ እዚህ ጋር መረጃ እንትን አትበሉ። ሁላችሁም ያላችሁ መረጃ ያዙ። ነገ ሄደን እንከሳለን ሁላችንም። አለቀ። እዚህ ጋር ያለን መረጃ ካወጣን ኦልሬዲ ሰዎቹ እንዲሸሹ እያደረግን ነው ማለት ነው። አዎ አይ የትም አይሄዱም፣ ብሩንም አያወጡትም ብዬ ነው። ቶሎ ወደ ክስ ከተገባ ማለት ነው ጆ ኤቲኤም ሎኬሽናቸውም ያስታውቃል፣ የትኛውም ነገር ያስታውቃል። መጨረሻ አሁን ሌሊቱን ተዘጋጅቶ ወይ ጠፍቶ ምናምን ያድራል። ገባ አይደል? መሌሊቱን ብሩ ልኮ አካውንቱ ላይ ያለው ብር ልኮ እንዳለ ሊሚት እስከሚደርስ ድረስ አውጥቶ ይጠፋል ከፈለገ። ስለዚህ እዚህ ጋር ስም አታንሱ፣ የሰው ስም አትጥሩ ምናምን ያለን መረጃ በእጃችን በውስጣችን ይዘን ለፖሊስ መስጠት ነው። አለቀ። ቁጭ ብሎ እያዳመጠ ነው። እዚህ እንዳይመስል ቁጭ ብሎ እያዳመጠ ነው እያንዳንዱን ነገር የሚመጣበትን ነገር ስለሚያውቀው። ሄኖክም ያው ጀለሱ ኮንሽ እንግዲህ ምንም ማድረግ አይቻልም። መግባት ነው ሁሉ። ግን እኔ መናገር የምፈልገው ጆ ምን መሰለ፣ የፈለገውን ያርግ፣ በዚች 9 ሰዓት ውስጥ ምንም ማድረግ አይችልም ልጁ። ስለዚህ ሪስትሪክሽን ኦርደር ነገ ማስወጣት ነው። የትም አይሄድም፣ የትም ማለት ነው። ቢያንስ የብዙ ሰው ገንዘብ ይተርፋል። በህጋዊ መንገድ ቢያንስ ግማሹ ይመለሳል። የትም አይሄድም። የኢትዮጵያ ባንክ አካውንት ውስጥ ነው ያለው። ምንም አያረገውም። ስለዚህ አሁን እኔም እያልኩ ያለሁት አሁን እዚህ ወሬው ምንም አያስፈልግም። ነገ ጠዋት የተበደለ ሰው ሁሉ ተሰብስቦ በአንድ ላይ ሜክሲኮ ፌደራል ፖሊስ ሄዶ ማመልከት ነው። ወዲያው ነው የሚያወጡት። እንዲሁም ቅዳሜ እሑድ ባንኮች በሚሰሩበት ሰዓት ላይ ነገውኑ ወዲያው ተጽፎ ወዲያው ወደ ፍርድ ቤት ሄዶ ነገውኑ ስራ ቢጀምር ይቻላል። ምንም አያረግም። ምንም ትክክል ነው። የሱ ተባባሪ የሆናችሁ ሰዎች አካውንታችሁን አትስጡ። አሁንም ቢሆን የተበላችሁም ሰዎች ቢሆን አካውንት አትስጡ፣ ወደ እናንተ እንዳይገባ። እናንተንም ያጨመላልቃችኋል። ይመልስልኛል በሚል ተስፋ አካውንታችሁ እንዳትሰጡ። ሞኒ ይኸውልህ፣ አንተ ያልተረዳኸው ነገር ምን እንደሆነ ታውቃለህ? ሄኖክ በአንድ ሰው አካውንት ተጠቅሞ አያውቅም። እና አሁን ቅድም ማን ነው የሆነ አንድ ዘፋኝ ልጅ ብሩክ ነው ምናምን የሚባል ልጅ ወጥቶ ቤኪ ነው የሚባል ቤኪ ሚውዚክ እሱ ያሳየው አብዛኛውን ጊዜ ትልቅ ትራንዛክሽን እና ያሉት ነገሮች የሚካሄዱት ቅድም እሱ ባሳየው አስገባልኝ ኦንላይን በልልኝ ያለው ነው። በዛ ነው የሚካሄደው። እና ብዙ ለፍቻለሁኝ እኔ አሁን እዚህ ጋር የምትሉት ነው እንደዚሁ እናወራው ምንም በለው እንጂ እኔ ብዙ ለፍቻለሁኝ። ብዙ ነገር ይጂ ነው በቃ ማለት ከአቅሜ በላይ ሲሆን በየቀኑ የሚሰጠኝ ማስተባበያ ስለበዛ ነው እንጂ ገንዘብም የሚያስገባልህ በተለያየ ሰው አካውንት ነው። ኦንላይንም አስገቡልኝ ደግሞ ብሎ የሚሰጥ ስልክ አሁን እሱ የሚያሳየን ስልክ ነው እዚህ ጋር ልጅቷም ማለት ነው። አዎ ምን አለ መሰለ ኦቴፍ አሁን እኮ ገንዘብ የሚያስገባልህ ከራሱ አይደለም ከበላቸው ሰዎች እኮ ነው። ሌላን ሰው አሁን ማሜን ይጀነጅንና ለአንዱ ነው የሚያቀብለው፣ የአንዱን ለአንዱ ነው የሚያቀብለው። ስለዚህ ነው ከራሱ ያለው ነው። ስለዚህ ለምሳሌ የኔን አካውንትም እኮ በዛ ወይ ነው የተጠቀመው ይሄ ሰውዬ ማለት ነው። ያንተንም እንደዛው አንተ ደግሞ ይኸውልህ ሞኒ ይቅርታ አንዴ ይኸውልህ አንተ ደግሞ አንድ ነገር ልንገርህ። የኔን አካውንት ሲጠቀም የነበረው 3 ወር በፊት ነው ምናምን እያልክ ነበር መጀመሪያ ማለት ነው። 2024 ጀምሮ ሄኖክ የሚጠቀመው ይሄን ቲክቶክ ነው፣ ይሄን አካውንት ነው። ሊቢያ ተወስደው የተሰቃዩ ገንዘብ የተለመነላቸው እዛ የተበደሉ ልጆች ይሄን አካውንት ነው አውጥተው ይሄ ልጅ እንደዚህ እያደረገን ነው ብለው ብሶታቸውን ያወሩት ይሄን አካውንት አውጥተው ነው። ኬትም አምጥተው አይደለም። አንተ የምትለው ይሄ ልጅ 3 ወር በፊት ነው የምትለው። እነዚህ ልጆች 2-3 ዓመት በፊት ነው ኮንተንት እንደነበረ ላሳየው አይደለም። እሱን ወጥታ አታስገባ። አሁን አካውንት ላይ ስንት አለ? አሁን ሄኖክ እሱ አካውንት ላይ ስንት አለ? እኔ የለኝም። ብሬን ኦልሞስት በልቶታል። እሱ ጋር ነው ያለው። ስንት ሺህ ኮይን ያለው? አሁን እሱ ይሄ ሄኖክ ኤልያስ የሚለው ላይ ስንት ሺህ ኮይን አለ?
የለው ምንም ባዶ ነው። ያውቆ ነው ተሰከሰ ነው። ከሌለው ደግሞ ሌላ ጥያቄ ልጠይቀው ወንድሜ። ብር መቼም ቀልደን አይደለም የምናመጣው ለፍተን ነው እኮ እኔ ለፍቴ ነው ምን ይልራሱ ያው ወይ ስማኝ አንዴ የሁሉ ሚሊዮን ኮይን ትራንስፈር ስታረግለት ምንም መያዝ መጨበጫ ሳትይዝለት ነው ትራንስፈር ያረከው? ይልክልኛል ብር ቢልክልህም የሰውየው ፎቶ አድራሻ ምንም የለህም? ያው ብቻ እንደዚህ ነው የሚያወራኝ ቴሌግራም ላይ በቃ ምንም ስልክ ለራሱ ቴሌግራም ላይ ላወራህ ሰው ብቻ ይሁሉ ብር ትሰጣለህ እንዴ? 1000 ቢሆን አንተኛ እዚህ ጋር እኮ ለነሱ ስላወራችሁ አይደለ እንዴ ዝም ብሎ የሰጡት? እዚህ ጋር እኮ እኔ ብቻ እንትን አትበለኝ አይደለም። እኔ ያልኩ የነሱ ማለት ነው በገንዘብ አርጉ በጆ ምናምን አሳቦ እኔ መጀመሪያ እየላከ ነው መሞላለት እየላከ ቢሞላ ማለት ነው መጀመሪያ ፎቶውን ሳትይዝ ማን እንደሆነ ሳታቅ እንዴት ትልካለህ ይሁሉ ነገር? ስለዚህ አሁንም አንተ እጅ ላይ መረጃ ካለ ፎቶውን ሳትይዝ የቴሌግራም ፒክቸሩን ሳትይዝ ወይ ሌላ እንትኑን ቁጥሩን ሳትይዝ በቃ ቴሌግራሙ ያ ነው በቃ ቴሌግራሙ ነው ሙሉን በእምነት ነው ያረክለት እኮ እዚህ ጋር እምነት እኮ ነው እዚህ ጋር እነሱን በእምነት እኮ ነው የተበላነው ሁላችንም ማለት ነው። የነሱ ይለያል። የነሱ ጊፍተር ነው ነገ ይሰጠኛል ኮይን ብለው ነው። እኔም እንደዚህ ጊፍት እየሰጠ ያየህ እንዴት እንትን አትልም? ጊፍት እየሰጠ ያየው አንበሳ ዩኒቨርሲቲ እያወረደ እሺ አንተ አሁን ስንት ብር ነው ተበልቼ አውቃለሁ የምትለው? ስንት ብር እኔ አሳይቻችኋለሁ ዋትስአፕ እንትኑ ላይ ቴክስቱ ላይ ያልኳት ስንት ብር ነው አንተ አሁን እሱ ወስዶብኛል እያልክ ያለው? ይሄው 1.4 በቃ ሙሉ ያለኝ ነው ማለት ነው። አሴቴን ጠቅላላ ነው የወሰደው። የሚገርምህ ነገ አስገባልሃለሁ ብሎ ነው እንደዚህ ያደረገኝ ማለት ነው። 1.4 ሚሊዮን እሺ ከቻልክ አንተ ነገ ለክሱ ተባባሪ ለመሆን ስቴትመንትን ባንክ ሄደህ ባንዴው ነው የሚሰሩልህ። ነገ አሰራ ስቴትመንትን ለማ እንደላክ ኦኬ ችግር የለም። ከዛ የሁሉም ይወጣል። ሁላችሁም የላካችሁበትን ሊስት ይዛችሁ ነገ ክሰሱ። በቃ አንተ ላካው 300,000 ብር ደጀን የሚለው አካውንት ላይ ከገባ ሄኖክ ኤልያስ የሚለው አካውንት እኮ እሱን ነው አክሰስ እያደረገ ያለው አይደል? እሱ አካውንት ላይ ብሩ የለም ማለት ነው። ቴክኒካሊ ሌባውማ ሄኖክ ነው። አሁን ሄኖክን ደጀን የሚባለው ሰውዬ ነው አሁንማ እኮ። ስለዚህ አሁን ሄኖክ አካውንት ላይ የገባው 300,000 ብር የለም ወይ? እንግዲህ ቅርብ ጊዜ ከሆነ የገባው 300,000 ብር የለም። ደጀን መልስ። እኔ እኮ ኮይን የተሞላለት ለሌላ ሰው አለ አይደል? አሁን ኮይን ስትስተካከል አሁን ደጀን በሚለው አካውንት ሙን ስክሪንሻት አሳይቷል አይደል? 400,000 ብር ተልኮላል። አንዴ 300,000 አንዴ 100,000 የሚገርምህ ከሱ ብር ውጪ ነው ይሄን የተበላሁት ያ ብር እሱ ብር አንተ አካውንት ላይ የለም ወይ? አንተ አካውንት ላይ አለ ወይ ብሩ? ይሄ ቆየ ነው የለም የኔ ብር ተበላውኝ እያልኩ ከዚህ 300,000 እንዳሰማም እንደ ያለ ያለውን መልስ ይኸውልህ አዳምጠኝ። ይኸውልህ ሞን እያለ ያለው 400,000 ብር ተልኮልሃል አይደል? ወደ አካውንት ገብቶላል አልገባልህም? ያ ስንት ከስንት ገብቷል አልገባም? አጭር መልስ መልስልኝ። ገብቷል አልገባም? 400,000 እኮ ኮይን ሲሞላለት እኮ ይኸውልህ ኮይን ሞላ በዛም ገባ በዚህም ገባ እያልኩ ያሉት አጭር አማርኛ ነው። ይኸውልህ በግራም ገባ በቀኝም ገባ አካውንት ውስጥ 400,000 ብር ገብቷል አልገባም ነው እያለ ያለው። መልስልኝ። 400,000 ብር አልገባም ሲቲ ያሳያ አይደል እንዴ እኮ። ስለዚህ ገብቷል አይደል? አዎ። ስለዚህ እሱ ብር አለ ወይ አሁን ላይ አለ ወይ? እሱ ብር አለ ወይ ነው እያልኩ ያሉት። እሱን ጨምሮ ነው እኔ ጋር እኮ ወሰደ ያልኩት። ምንም ብር የለም። አሁን ይሄ ነው ደጀን የምትባለው ሰውዬ። እስቲ ንግድ ባንክ ላይ ግባና ያለህን ባላንስ ስክሪንሻት አድርጋ አሳየን። ኦልሞስት የለኝም ምንም ብር ስለዚህ አንተ ሙቭ እያረከው ነው ማለት ነው። ሙቭ እያረከው እኮ ነው ማለት ነው። አንተም በቅርቡ ነው ይሄ 400,000 ብር ወደ አንተ አካውንት የተላከው። ስለዚህ አንተም ብሩን እያሸሸኸው ነው። ኧረ ይሄ ጃምታታ ነው ያለው 400,000 ብሩ። አሁን ሞን መች ነው የተላከው 400,000 ብሩ? አሁን ቅርብ ጊዜ ነው የተላከለት 400,000 ብር። ከምን ያክ አሁን ወሬ ሆኗል ወይስ ሳምንት ሆኗል? አይሆነውም። ሳምንትማ የኔ ከያዘብኝ ለራሱ ስንት ጊዜው ነው? ቆይ መቼ ቀኑን ቴክ አድርገው እስቲ ቀኑን ባላሳይ ብሎ ነው። አንተ ልብ አድርቅ ነው በኢየሱስ እንደ ይሄ ነው ካውቆ እያደረከን ያለው ተበላዋል ካረለ አንዳንድ ቪዲዮዎች ምናምን ስትል ደግሞ ትከረበታለህ። ይሄ ነው ያወቀው ቀኑን። ቆይ ከ12 ቀን በፊት ጁላይ 28 2026 ሄኖክ ይሰማል።
ደጀን ማጋ ነው አረዘፈኑ አውቀው ጊፍት እየሰጡ ነው እንዳይሰማ ኮማንደር የሚባለው መቼ መሰል የተላከል ስማኝ ደጀን ጁላይ 28 2026 11 ሰዓት ከ14 ፒኤም እስኪ እዚህ ጋር ለምሳሌ ይሄ እንግዲህ ከዛ በኋላ ክሊር አድርጎታል የኔን ዳታ ለራሱ ማለት ነው። ይኸውልህ ሄኖክ አዳምጠኝ አንዴ ተረጋጋ እስቲ ሄኖክ አንዴ ተረጋጋና ይኸውልህ እየተጠየቅ ያለው ከ12 ቀን በፊት የተላከልህ 400,000 ነው 300,000 ብር አለ አይደለ? እሱ ገንዘብ አሁን አካውንት ላይ አለ ወይስ ወደ ሌላ ሰው ልከህ? የለም ወስዶታል እያልኩ እኮ ነው። ለሌላ ሰው ልከህለታል ልኩ ለኮይን ማስሞያው እንትን ብዬለታለሁ እኮ ለሌላ ሰው ልከዋል ብሩ ማለት ነው እኮ። አዎ ኦኬ የላክለት አካውንት አለ አይደለ? አዎ እሱ ማለት ነው። በቃ ስለዚህ እሱንም ትይዛለህ። ነገ መቅረብ ነው። ቀላል እኮ ነው እኮ። አንተም መኒናው እንደሪንግ አብረኸው የእሱን ገንዘብ የሚገባልህን ገንዘብ እያሻሻህ ነው ያለው። ተባባሪ ማሸሽ እኮ አይደለም። በቃ ነገ ታወራላችሁ እሱን። አሁን እዚህ እኮ ማስረዳት አይጠበቅም። ችግር የለውም እሱን። ነገ ግን አንተ እንዳትቀር አብረሃቸው ከነሱ ጋር አመልክት። ችግር የለውም። ለአንተም ግን የሚቀልህ ተባባሪው ከሆንክ የሰው ሀቅ ይመልስ። ብዙ ሰው ተጎድቶ ያመጣው ገንዘብ ነው። እኔም የሚገርም ማለት ነው መሆን አንዴ ልንገር እዚህ ጋር ማሜ እውነቱን ግልጹን ይናገር። የነገርኩት እኔ ነበርኩ። እኔ እንደተበላውኝ የነገርኩት ማለት ነው። ብራዘሬ ባይዘዊ አንድ ነገር ልንገርህ። እንደዚህ አይነት ነገር ቀድሞ ሊፈጠር ሲል እንደዚህ አይነት ሴሮችን ፋውሎችን እናውቃለን። ቀድመህ ስለተናገርክ ብቻ አንተ ንጹህ ነህ ማለት አይደለም። ገብቷል? ብዙ ሴራዎችን እናውቃለን ሚዲያ ላይ ከዚህ በላይ አንተ ካወራው በላይ። አሁን አንተን ብሌም እያረኩ ወረም ወንጀለኛ ነህ እያልን አይደለም። ነገ በአካል መቅረብ እኮ ነው መሆን አለ አይደለ? ማግኘት ትችላለህ። ልትከስ ትሄዳለህ አይደለ? ያን ጊዜ መምጣት ነው ከሞን ጋር መሄድ ነው። ገብቷል? ቀላል እኮ ነው። እኔ 700,000 ብር የተበላ ጓደኛ አለኝ። የሱን ውክልና ወስጄ ነገ ከሳለሁ። ይሄ ሁለቱን አካውንት ደጀን እና ኪሮስ የሚባሉትን እንያዙልኝ። ደጀን አለሙ አንተም ከሆንክ ትመጣለህ። ኪሮስ የሚባለውም አብሮ እንዲያዝልኝ ነገ መክሰስ አይቀርም። ጆንና ማሚም የተበላችሁ አጠቃላይ በህብረት ቢሆን ቶሎ ይፈጥናል። እታች ሞን ኢትዮ ምናምን የሚባሉ ቲክቶከሮች አሉ። እነሱ መክሰስ ይፈልጋሉ። እነሱም ያስገቡ 50,000 የተበሉት 50,000 እነሱም አሉ። ኦቴፍ መክሰስ ትችላለህ አንተ ማለት ኦቴፍ ማርጊ ነው የምከሰው በደንብ ነው።